تتصبح حدش كوينو ناتقلت لي كم تنايوين قاعد عولي اللي يرسري سلو بلا تسالي كم تنايوين قاعد عولي اللي يرسري سلو بلا تسالي نفسي تغيب الله بلوهات محرته تسوي مليئو فاسيس جربيبو طيب مخبر صايك قبل كلاتي يزيو نسو سمي طيب مخبر صايك قبل تنزل عالماويان حيوان كلاتمو عارف الليخو انس سكفتا زي بلو نابزل معيش شخانا وعلني نابزل عارف اللو ماي بعلو مرحني نابز مرح شخانا وعلني نابز عارف اللوماي بعلو مرحني يسوس قويداي يسوس الله مدحان بحاله بخالو كوتو يلبون يسوس جيتانو هللويا مالي لومي فغرو بزي حلي او تتصبح دش كوينو الناتا قلت لي كنت نايوين قاعد عاولي اللي بيرس ريسلو بنات سالي كنت نايوين قاعد عاولي بيرس ريسلو بنات سالي نفسي تغيب بلوهات معرته سوى ماليو فاسيسون جربيبو تاي مخبر تايك قبل كلاتي يزيو نسو مزمر تاي مخبر تايك قبل كلاتي يزيو نسو مزمر أملاك
እንታይ ሞኽብ እንታይ ክገብር ክለተይ ዝዮ ንስሙ ዝምር እቲ ኣምላኽ ጥንቲ መንበርየይ ኮይኑ በቲ ዘይትለም ተስፋኡ ኣቲለይ ኪዳኑ ፍጹም ኣይፈርም እንታይ ክረቕበኒ ትሕያወይ ኣምላኽ ካብ ጓሰየኒ ፍጹም ኣይፈርም እንታይ ክረቕበኒ ትሕያወይ ኣምላኽ ካብ ጓሰየኒ ነፍሰይ ባሂልዋ ትካብ ኣእምሮ ዝመልጥ ሰላሙ ይብዋ ፍቕሩ ምሕረቱ መቂርዋ ተዓቢ ለውሃቱ ተደነቐላ ፍቕሩ ምሕረቱ መቂርዋ ተዓቢ ለውሃቱ ትማሊ ሎሚ ፍቕሩ በዚሑለይ ኣብ ፀፅባሕ ሓድሽ ኮይኑ እናተገልፀለይ ከምቲ ናይ ወጋዓታ ኣውሌ ልበይ ረስሪስሎ ብናቱሳሊ ከምቲ ናይ ወጋዓታ ኣውሌ ረስሪስሎ ብናቱሳሊ ነፍሰይ ፀጊባላ ብለውሃት ምሕረቱ ጽዋእይ መሊኡ ፈሲሱን ጀርቢቡ እንታይ ሞኽብ እንታይ ክገብር ክእለተይ የዝዮ ንስሙ ዝምር
ኮይኑ በትሰይጣን ተስፋው ኣትለይ ኪዳኑ ፍጹም ኣይፈርድ እንታይ ክረኽበኒ ትሕያዋይ ኣምላኽ ካብ ጓሰየኒ ፍጹም ኣይፈርድ እንታይ ክረኽበኒ ትሕያዋይ ኣምላኽ ካብ ጓሰየኒ እዚ ኣምላኽ እዚ ነብሰይ ባሂልዋ ትካብ ኣእምሮ ዝበልጥ ሰላሙ ሂብዋ ፍቕሪ ምሕረቱ መቂርዋ ተዓቢ ለዋቱ ተደነቐላ ፍቕሪ ምሕረቱ መቂርዋ ተዓቢ ለዋቱ ተደነቐላ ንብዓተይ ዝደረስካ ኣምላኽ ምንጋበይ ኣመስግነካ ኣምላኽ ምንጋበይ ኣመስግነካ ንውርደተይ ዝዘከርካ ንንብዓተይ ዝደረስካ ኣምላኽ ምንጋበይ ኣመስግነካ ኣምላኽ ምንጋበይ ኣመስግነካ ኢየሱስ ይሓልፍ ኣሎ ምስ ሰማዕኩ ንኸፈውሰኒ ዓዊለ ጨድርኩ ሰባት እንሲኦም ክደንዑኒ ንኸይፍወስ ስቁመል ክብሉኒ ካልፀውዕካ የስማዝራዊ ፈዊስካኒ ዓይነይ ክሪ ከም ሰብ ዘይኮነ እቲ ባርያኻ ኣምላኽ ምንጋበይ ኣመስግነካ ነብሰይ ንኣምላኽ ኣመስግንዮ ዝገበረልኪ ኣይትረስዕዮ ሰናዩ ሰናይ ብሓቂ እሙን ኣምላኽ እዩ እትዘከረልኪ ነብሰይ ንኣምላኽ ኣይትረስግንዮ ዝገበረልኪ ኣይትረስዕዮ ሰናይ ብሓቂ እሙን ኣምላኽ እዩ ዝዘከረኪ ኩላቶም ንሞት ፈሪዶም ኺድ ኣርባዕም ንልዒሎም ክቐትሉኺ ኢየሱስ ግና ክንዳኺ ደዊሉ ኣናጊቡኪ ዕዳኺ ከፊሉ ኣምላኽ ሰማይ ዓብ ነገር ገይሩልኪ ነብሰይ ብጐይታ ኣዚባ ይበልኪ እቲ ሓያል ዓብ ነገር ገይሩልኪ ኣመስግንዮ በገና ኸልልኪ
ነፍሰይን አምላክ አመስግንዮ ዝገበረልኪ ኣይትረስዕዮ ሰናዩ ሰናይ ሰናይ ብሓቂ እሙን ኣምላኽዮ እቲ ዘፍቀረኪ ኢየሱስ ጎይታ እዩ ሃሌሉያ ኣብ ዝኾነ እዋን ከይተፈለየ ረዳክሎ እናታቴ ተስፋኺ ነሲዩ ደራስ ንብዓትኪ ፀውዕክዮ ዝምልሰልኪ ክብረይ ተንሲ ኣመስግንዮ ፍቕሩና ዘመርኪ ወጋሕታ ክሕዮ ነፍሰይን ኣምላኽ ኣመስግንዮ ዝገበረልኪ ኣይትረስዕዮ ሰናዩ ሰናይ ሰናይ ብሓቂ እሙን ኣምላኽዮ እቲ ዘፍቀረኪ ነፍሰይን ኣምላኽ ሰናይ ብሓቂ እሙን ኣምላኽዮ እቲ ዘፍቀረኪ የኔ ዓለሜ ያንተ መንፈስ ነው የኔ ዓለሜ ያንተ መንፈስ ነው የኔ ዓለሜ ያንተ መንፈስ ነው የሰው ልጅ ምኞቱ ከፍታ ስኬቱ በመደረግ ያልፋል ሁሉም ነገር ከንቱ ሕይወት ተገለጠ ምንም ያን ኢየሱስ አንተ ነው ሌላ ምን ያሻኛል
አንተው ነው የምታጓጓኝ ካንተ ሌላ ኢየሱስ አሎ እግዚአብሔር አሎ ምድሃን በሓደ በኻሉ ኮተ ይልቦን ኢየሱስ ጎይታዬ ክብር ንስሙ ይኹን አምልኾ ንስሙ ይኹን ዕልልታ ንስሙ ይኹን ኢየሱስ ንሱ በይኑ ጎይታዬ ኣብዚ ቤት እዚ ንሱ በይኑ ጎይታዬ ኣብ ኣምልኾና ንሱ በይኑ ጎይታዬ ኣብ ምስጋናና ንሱ በይኑ ጎይታዬ ኢየሱስ ወዲ ኣምላኽ ንሱ በይኑ ጎይታዬ ኢየሱስ ጎይታዬ ኩላትና ካብ ዘለናዮ ተስኢና ኢየሱስ ጎይታዬ መጽሐፍ ቅዱስና መዝሙረ ዳዊት ምዕራፍ 100 ከነውፅና ኢየሱስ ጎይታዬ ክብሪ ንስሙ ይኹን ክብሪ ንስሙ ይኹን ኢየሱስ ጎይታዬ ንሱ በይኑ ጎይታናን መድኃኒናን ኢየሱስ ጎይታዬ ኢየሱስ ጎይታዬ መጽሐፍ ቅዱስና ነውፅሞ በሐንሳብ ከነንብብ ወይና መዝሙር 100 حدش ነገር ክኸውን ዓይኒ ዘይረኣየቶ እዝኒ ዘይሰማዓቶ ኣብ ልብ ሰቡን ዘይተሓስበ እግዚአብሔር ንኽብሩ ኢሉ ዘዳሎ ኢየሱስ ጎይታዬ ኣብዚ ዘመን እዚ ዘዳሎ መርሒት ኣለና ጥበብ ኣለና ምርዳእ ኣለና ኣእምሮ ኣለና ዕልልታውን ኣለና ምስጋናውን ኣለና ኢየሱስ ንሱ በይኑ ጎይታዬ ሓደ ክልተ ሰለስተ ኩልኺ ምድሪ ንእግዚአብሔር ዕልል በልሉ ኢየሱስ ጎይታዬ እግዚአብሔር ብሓጎስ ተገዝኡ ኣብ ቅድሚኡ ብዕልልታ ምፁ እግዚአብሔር ኣምላኽና ምዃኑ ፍለጡ ንሱ ገበረና በዓለትና ይኮናል ንሕና ሕዝቡን ኣባጊዕ መግባሲ ኢና ኣብ ደጌታቱ ብምስጋና ኣብ ኣጸዱ ብውዳሴ እተው አመስግኖ ስሙ ጸውዖ ኢየሱስ ጎይታዬ ዕልልታ አምጥሉ ምስጋና አምጥሉ ኢየሱስ ንሱ በይኑ ጎይታዬ ምስጋና ይግባእካዩ አምልኾ ይግባእካዩ ስግደት ይግባእካዩ ዕልልታ ይግባእካዩ ኃይሊ ይግባእካዩ ጥበብ ይግባእካዩ ኢየሱስ ንሱ በይኑ ጎይታዬ ንሱ በይኑ ጎይታዬ ኣብ ቤትና ንሱ በይኑ ጎይታዬ ኣብ ማእኸልና ንሱ በይኑ ጎይታዬ ኣብ ኣምልኾና ንሱ በይኑ ጎይታዬ ዕልልታ አምጥሉ ምስጋና አምጥሉ
ነፍሴን ከአዳኝ ወጥመድ ዘወትር ትጠብቃታለህ። የኔ እረኛ አትተኛም አታንቀላፋ በሰላም ውዬ አድራለሁ እኔ በምንማ አረጋጋህ በነውጡ ዓለም ጋሻዬ ነህና ለዘለዓለም እኔ ልበልህ ረድኤቴ ስለሆንክልኝ አረጋጋህ በነውጡ ዓለም ጋሻዬ ነህና ለዘለዓለም እኔ ልበልህ ረድኤቴ ስለሆንክልኝ ጉልበቴ እልሃለሁ ረድኤቴ ስትወድ ብዙ ስትምር ብዙ ደግነት አበዛዙ ስትወድ ብዙ ስትምር ብዙ ደግነት አበዛ መልካምነትህ ለኔ አልቆጠብከው እያንዳንዱን ነገር አብዝተህ አየኸው ከለመንኩና ካሰብኩ ሁሉ ተከናውኖ ተደርጎልኝ ተላወቁብህ ክብር ነህ የማዕረግ መጎናጸፊያ የሐዘን ዘመን ማስረሻ ከማይነጥፍ ሰላም መድረሻ በሕይወት ወንዝ ዳር ይተከላል ያገኘ ከምንጭ ጋር ይኖራል እርዳታ ከሰማይ ደጅ ይወርዳል የአባት ልጅ እርዳታ ከሰማይ ደጅ ይወርዳል የአባት ልጅ በሰማይ በምድር
ለካስ በሌላ ማያሰ ውበት ለርስትህ ለዘላለም ትኖራለህ ማያረጁ ዓመታት ይዘህ የሁሌን የምብዳ ከኋላፋታ የሁሌን የኔ ምርጫ የልቤ ምርጫ ነፍሴ ያጸደቀ የፈቃዴ ምርጫ ክብር በፊት ያጣ ሁሉም ጥሎ ነፍሴ ወደ ሀሳብ መጣ ጌታ ምሕረትካ በዝሑለይ እነሆ ቅድሜኻ ደው ኢለ ንዓይሲ ምሕረትካ በዝሑለይ እነሆ ቅድሜኻ ደው ኢለ ንዓይሲ ምሕረትካ በዝሑለይ እነሆ ቅድሜኻ ምሕረትካ በዝሑለይ እነሆ ቅድሜኻ ደው ኢለ ንዓይሲ 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 ምሕረትካ በዝሑለይ እነሆ ቅድሜኻ ደው ኢለ ተዘርጊሑለይ ዘንጊ መንግሥትኻ ሞገስ ረኺበ ኣቱ መቕደስካ ተዘርጊሑለይ ዘንጊ መንግሥትኻ መብዓት ረኺበ ሳላ ክቡርከካ በዚ ምሕረትካ ሎሚ እውን ዕድል ሂቦኒ
በዚህ ምህረትካ ሎምውን ዕድል ይሞነ ካቱ ናይዚ ምህረትካ በዚህ ሁለይ ፓካታ ነሆ ድምጌሃ ኤሽኮፓታ ኪላካባ ምህረትካ በዚህ አኔ ሃቶ ካባያ ሊከታ ናይስ ምህረትካ በዚህ ሁሌ እነሆ ቅድሜኻ ደው ኢለ ናይስ ምህረትካ በዚህ ሁሌ እነሆ ካብ ኩሉ ስም ዝለዓለ ካብ ኩሉ ስም ዝገነነ ካብ ኩሉ ስም ክብ ዝበለ ስም ኣለካ ኢየሱስ ፈለኻ ኢየሱስ ፈለኻ ኢየሱስ ፈለኻ ኢየሱስ ካብ ኩሉ ስም ዝለዓለ ካብ ኩሉ ስም ዝገነነ ካብ ኩሉ ስም ክብ ዝበለ ስም ኣለካ ኢየሱስ ፈለኻ ኢየሱስ ፈለኻ ኢየሱስ ፈለኻ ኢየሱስ ፈለኻ ስለዚህ ፈተው ዘብለካ ካብ ኩሉ አብልጬ ዝርየካ ስለዚህ ፈተው ዘብለካ ካብ ኩሉ አብልጬ ዝርየካ ስለዚህ ፈተው ዘብለካ ካብ ኩሉ አብልጬ ዝርየካ ስለዚህ ፈተው ዘብለካ ካብ ኩሉ ካብ አፈይ አይፈልዮን ስባል መመሊሴ ኢየሱስ ይብለካ ካብ አፈይ አይፈልዮን ስባል መመሊሴ ኢየሱስ ይብለካ ካብ አፈይ አይፈልዮን ስባል መመሊሴ ኢየሱስ ይብለካ ካብ አፈይ አይፈልዮን ኢና
ኢየሱስ ይብለካ ካባፈይ አይፈለ መመልሰ ኢየሱስ ይብለካ ካባፈይ አይፈለዮን ስጋ መመልሰ ኢየሱስ ይብለካ ፓኬላ ፍረጋት ኢየሱስ ሰላም ይስካኸ አምላኸ ዕጋበተ ባኸዩ ኢየሱስ ሰላም ይስክ ቀደም ስጎይታ ብዛዕባኻ ሰሚዐ ሕጂ ግን ኢየሱስ ዓይነይ ብርግጽ ርኣትካ ካባይ ገለ ሰናይ ዘይወፅእ እንከሎ ኢየሱስ ንስኻ ኩሉ ጽቡቕ ትገብሮ አበዳውካ ካብተ ወቀትኩ ያኽለኒ ኣብ ዓይንኻ ኣብጠበ ያኽለኒ ኣበዛንካ ካብተ ሰማዕኹ ያኽለኒ ኣብ ልብኻ ካብ ከበርኩ ቀደም ስጎይታ ብዛዕባኻ ሰሚዐ ሕጂ ግን ኢየሱስ ዓይነይ ብርግጽ ርኣትካ ካባይ ገለ ሰናይ ዘይወፅእ እንከሎ ኢየሱስ ንስኻ እነሆ ፍትወይ ጽባሕ ሲፈስስ ቅብብል አለዎት ስምካ መዓዛ ሕይወት አለው ሓለፋ ወይኒ ክንደይ ከይጽብቅ ትትሪትካ ገጽካ የጥባረ ንዝረአየካ ኣጋርካ ኸማብ ሓጎዶ ዝረስነስረስ ተማሪኹ ልበይ ባኻ መሲትካዮ ውኖይ ንስኻ ተማሪኹሎ ልበይ
ብዙሕ ምስጋናኻ ክነግር በልኩ ክብሪ ይሁን ስምካ ዝገበርካለይ ናተድ እልልታ ይግቦይ አምልኮ ይግቦይ ስግደት ብዙሕ ምስጋናኻ ከመስገን ሞ በምንታ አራቱ በአምላኬ ክንዶች ላይ ተደግፌ በሱ ደግነት አምናን አልፌ ዘንድሮን አየው ጌታን ታምኜ ላከብረው መጣ ሁሉን ትቼ በአባቴ ክንዶች ላይ ተደግፌ በሱ ደግነት አምናን አልፌ ዘንድሮን አየው ጌታን ታምኜ ላከብረው መጣ ሁሉን ትቼ ስንቱን ተራራ ባንተ አለፍኩ ስንቱን ሸለቆ ውሃ ሞላህ ጌታዬ ባንተ ሁሉ ክብር እልልታ ምስጋና አምልኮ
ኢየሱስ ጌታዬ እግዚአብሔር ጓሳዬ ዝጎድለኒ ኸይብለን ዝጎድለኒ ይብለን እስከ ዝጎድለካ ይብል ካም በለው አጠቃሁም ኢየሱስ ጌታዬ እግዚአብሔር ጓሳ ኸይበለው ዝጎድለካ ይብል ካን በለው ዝጎድለሊ ሓደ ኸይብለን ዝጎድለኒ ሓደ ኸይብለን ዝጎድለኒ ይብለን እስከ ይመርሐን በሉ እስከ ይመርሐን በሉ ዝመርሕ መልአክ ክራኸበና የሚመራ መልአክ ይገናኛል የሚያሻግር መልአክ ይገናኛል የሚመራ መልአክ ይገናኛል ኢየሱስ ጌታዬ እስከ እግዚአብሔር ጓሳዬ እግዚአብሔር እረኛዬ ኢየሱስ ጌታዬ እልልታ ምስጋና ክብርን እግዚአብሔር ዘው ኢየሱስ ጌታዬ برختي أملخك أملاك نقصر برختي أملخك أملاك نقصر بركوخي أملسك أملخك أملاك نقصر برختي أملخك أملاك نقصر بركوخي عمقدس كايم لخك أملاخي نقصه عمالة إسرائيل تنبي بقلك حزبك تخبي عمالة إسرائيل تنبي بمسكنا حزبك تنبي مسكنا 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 أهل التاينا أهل التاينا أهل التاينا أهل التاينا سجودي له عمقدس كايم لخك عملاقي نقصي نسخ نرقي له عبرختي لخك عملاقي نقصي نسخ سجودي له عمقدس كايم لخك عملاقي نقصي نسخ عمالة إسرائيل تنبي بمسكنا حزبك تقبل عمالة إسرائيل تنبي بقلتا حزبك تقبل مسكنا 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 ولكن عمقدس كايم لخك عملاقي نقصي نسخ ولكن عبرختي لخك عملاقي نقصي نسخ وتقيل عبرختي لخك عملاقي نقصي نسخ عمالة إسرائيل بمسكنا حزبك تقبل عمالة إسرائيل بعلتا حزبك تقبل مسكنا 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 أهل التاين أهل التاين أهل التاين أهل التاين مدور الشالج على قوانيزة ملسا تفاتي فتاري وانزاز عالم الناس هيدا سيولا عالشالو ينا يسوس بچا عالشال اللو عالشال اللو ودر اللو يسوس مدور الشالج على قوانيزة ملسا تفاتي فتاري وانزاز عالم الناس هيدا سيولا عالشالو ينا يسوس بچا عالشال اللو عالشال اللو ودر اللو يسوس አለው ምሳ ያለው ምሳ መንፈስ ቅዱስ አለው ምሳ አለው ምሳ ያለው ምሳ አማኑኤል አለው ምሳ አለው ምሳ አለው ምሳ ያለው ምሳ ጌታ ኢየሱስ አለው ምሳ አለው ምሳ ያለው ምሳ መንፈስ ቅዱስ አለው ምሳ አለው ምሳ
ኢየሱስ ጎይታ ኢየሱስ ንስበይን ጎይታ ክብርን ስሙ ይኹን አምልኾን ስሙ ይኹን አሎኒ ምኽንያት አሎኒ ምኽንያት አሎኒ ውረት አሎኒ ዘሚሮ ሚረ አይዝምርኔ ልማድ አይኮንኩ ዘመስግናኔ ዘሚሮ ሚረ አይዝምርኔ ልማድ አይኮንኩ ዘመስግናኔ ከበይ ተገብረሉ ስራይ ብሉ ተገይለይ ሞት ከበይ ተገብረሉ ስራይ ብሉ ኢየሱስ ጎይታ ክብር ምስጋና ለስሙ ይሁን ኢየሱስ ጎይታ ኢየሱስ ጎይታ ምህረት ካን ሰሐለኻን ስዕባናል ምህረትና ቸርነት ይከተሉኛል በቤት ለዘላለም እኖራለሁ አለ ኢየሱስ ጌታ ነው ይስዕባን እስከ ይስዕባን በሉ እስከ ምህረት ዝበሃል መልአክ ኢየሱስ ጎይታ እስከ ምህረት ዝበሃል መልአክ በሉ እስከ ለውሃት ዝበሃል መልአክ እስከ በድሕራ ያለው በሉ እስከ ምህረትና ቸርነት ከኋላ ነው ኢየሱስ ጌታ ነው ምህረት የሚባል መልአክ ከኋላ ነው ቸርነት የሚባል መልአክ ከኋላ ነው ይከተሉኛል በሉ እስከ ይስዕባን እስከ በሉ እስከ እልልታ ይግባው አምልኮ ይግባው ናይ ሞዳታ ከምዚ ክንብሎና ኢየሱስ ጎይታ ምህረትካ ዘለዓለም ይነብር ፍቅርኻ ዘለዓለም ይነብር እሞ አንጊያ ነፍሰይ ትሰግድ
زمكا ستيروني زلو دو زبلني نسيو معرتك تمال بمعرتك لوم بمعرتك صباح بمعرتك ستيروني زلو دو زبلني صالحان مهرتك كل جزي سبعاني نورك يتلعنى بتلعلي فردي زمك مهرتك بتبعتي عدو بين خاي غاسلتو بين خاي خالقو سلطان كازلالي تلعوينك زنك منقستخا ኢየሱስ ጌታዬ ክብርን ስሙ ይሁን አምልኮን ስሙ ይሁን ሳብሕቲ ስጠራኒ ብሩኻት ሳብሕቲ ዝተሰከማኒ ብሩኻት ደውጋ ንስኻ ምስጋናይ ማዕበል ሞታ የፍራሓኒ ውለታ የስተመኒ ብማኸል ሓዊ ሓሊፈ ሃላልታይ ህቦኸኒ ርያ ዘደንቕ ሳለኻ ኣብቲ ቐርብታ ትንፋሳ ሳላኻ ደዊላ ተመስኪን ካብ ሰዓርቲ በሊታ ካብ ሰዓርቲ በሊታ ካብ ሰዓርቲ በሊታ ካብ ሰዓርቲ በሊታ ማዕበል ሞታ የፍራሓኒ ትርግራጋ የስተመኒ ብማኸል ሓዊ ሓሊፈ ሃላልታይ ህሞኸኒ ርያ ዘደንቕ ሳልኻ ኣብቲ ቐርብ ካብ ትንፋሳ ሳላኻ ደዊላ ተመስኪን ካብ ሰዓርቲ በሊፃ እልልታ ግቦይ ኣምልኾይ ግቦይ ኣምልኾይ ግቦይ ካብ ሰዓርቲ በሊፃ ካብ ሰዓርቲ በሊፃ ካብ ሰዓርቲ በሊፃ ካብ ሰዓርቲ ማዕበል ሞታ የፍራሓኒ ትርግራጋ የስተመኒ ርያ ዘደንቕ ሳልኻ
ساعات ملتا بمسكانا زتفرحكا عافية تاكاتا بازي عليكم زمسلكا عدكوا يلبو عافية عملا سلطون عملا بقللتا زتفرحكا عافية عملا سلطون عملا زمسلكا عدكوا يلبو عافية عملا سلطون عملا مسكانا زتفرحكا عافية عملا سلطون عملا زمسلكا عدكوا يلبو عافية عملا كمكحت خوينه ኢየሱስ ጌታዬ ክብርን ስሙ ይሁን አምልኮን ስሙ ይሁን ዕልልታን ስሙ ይሁን ስግደትን ስሙ ይሁን ስግደትን ስሙ ይሁን ይግቦይ ስግደትና ይግቦይ አምልኮና ይግቦይ ስግደትና ነቲ ተዓርደ ገንሸል ይግቦይ ክብሪ ይግቦይ ጥበብ ይግቦይ አምልኮ ይግቦይ ዕልልታ ይግቦይ ስግደት ይግቦይ ኃይል ይግቦይ ጥበብ ይግቦይ ይግቦይ ዕልልታና ይግቦይ አምልኮና ይግቦይ ስግደትና ይግቦይ ኃይልና ይግቦይ 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 መጽሐፍ ከምዚል ለታረደው በግ ይገባዋል አለ ለታረደው በግ ይገባዋል አለ ኃይል ይገባዋል አለ ጥበብ ይገባዋል አለ አምልኮ ይገባዋል አለ ስግደት ይገባዋል አለ በረከት ሊወስድ ይገባዋል በረከት ሊወስድ ይገባዋል በረከት ሊወስድ ይገባዋል ኢየሱስ አለው እስከ በዕልልታ በጭብጨባ ንጎይታ አሜን ኢየሱስ ክርስቶስ ጎይታዮ እስከ ካብዘለና ያኸም እንደገና ተሲና በዕልልታ በፊትካ በጭብጨባ አሜን ዶ ካብዘለና ያ ንጉስ ነገስታት አይሁዳ አንበሳ ኢየሱስ ስለዚህ ግቦ ስግደት ግቦ ዕልልታ ግቦ ሃሌሉያ ኢየሱስ ጎይታዮ አማከልናውን ሎማ ኃይል ክገብር ያ አሜን ዶ ኢየሱስ አለው ደጊምኩም በጭብጨባ ዶ ኢየሱስ ጎይታዮ ነትዝተዓርደ አመስቀል ዝሞተ ሞይቱ ዝተስአ ምርሖሞቱ ሲኦልን ኣብ ኢዱ ዝሓዘ ኢየሱስ ገና ክንዝምረሉና ኢየሱስ አሎ እስከ ጭብጨባ ዕልልታ ንሰራዊት ጎይታ እግዚአብሔር ሃሌሉያ አማከልና ናይ እግዚአብሔር ህልውና አሎ አሜን ዶ አማከልና ኃይል ዝገብር መንፈስ መጽለ አሜን እትናዘረ ጽቡቅ ዝገበረ ኢየሱስ ሎማ አማከልና ጽቡቅ ከገብረዮ አሜን ኢየሱስ ጎይታዮ እስከ እዳውኩም ሓፍ አቢልኩም ተባረኽ በልዎ ዘመንካ ይባረኽ አገልግሎትካ ሁሉ ይባረኽ መመሊስካ ወስኽ በልዎ በአምልኮኻ ካንሰር ይፈወስ በልዎ በአምልኮኻ አጋንንት ይርዓሉ በልዎ ሃሌሉያ ደጊምኩም ንጎይታ ከብረሃቦ አሜን ኢየሱስ ለዘላለም ጌታ ነው በመካከላችን ላይ የእግዚአብሔር እሳት አለ አሜን እስከ የእግዚአብሔር እሳት አለ በሎ የእግዚአብሔር ኃይል አለ በሎ የእግዚአብሔር እሳት አለ በሎ አሜን ዶ ዛሬ ይሄ እሳት ያገኘሃል ይሄ እሳት ያገኝሻል ይሄ ኃይል ያገኝሃል ለምን ካልከን የእግዚአብሔር እሳት በኃይል ስለሚንቀሳቀስ አሜን ዶ ኢየሱስ አለ እስከ ኢየሱስ አለ በሎ
ኢየሱስ አለ በሎ አሜን ክብርን ጎይታ ይሆን እንኳን ብድሓን በሰላምና ቤት አምላክ መጻኹም ክብርን ኢየሱስ ይሆን አሜን አማከልና ናይ እግዚአብሔር መንፈስ አለ አሜን ዶ ሕጂኻ መደባት አለና መደባትና ከነገሪና አሜን ክብርን ኢየሱስ ይሆን ኩሉ ጊዜ ሶኒ ካብ ሰዓት 4 ፈረቃን ዝጅምር ናይ ትምህርት ዕቤት ትምህርት ለና መጪኹም ሓውና አገልጋል ኖቤል አሎ ክትረኽቦ ትኽእሉኹም ካብ ሰዓት 6 ዝጅምር ሶኒ ኸማቲው ናይ ሆም ሴል ክላስ አለና ምጹ እግዚአብሔር ካኒ ተአምራት ገብር አሜን ኩሉ ጊዜ ሶሉስካ ካብ ሰዓት 5 ዝጅምር ናይ ትንቢት ናይ ፈውሲ ናይ ምንጋፍ ናይ አምልኾ ናይ ቃል ጊዜ ለና እግዚአብሔር አማከልና በብዙሕ ፍትሕን ተአምራትና ገበረ አሜን ክብርን ኢየሱስ ይሁን ኩሉ ጊዜ ሐሙስካ ካብ ሰዓት 5 ዝጅምር ናይ ትምህርትን ናይ ጸሎትን ናይ አምልኾን ጊዜ ሎ እግዚአብሔር ካ ብዙሕ በትምህርትን ህዝቡ እንዳጸናነዕ አሜን ዶ ክብርን ጎይታ ይሁን ሰንበት ካ ካብ ሰዓት 10 ዝጅምር ማለት እዩ ናይ ንግሆ ካብ ሰዓት 10 ዝጅምር ናይ ትንቢት ናይ ፈውሲ ናይ አምልኾ ናይ ኃይል ጊዜ ለና ምጹ አማከልና ካ እግዚአብሔር ተአምራት ገብር እዩ አሜን ዶ እስኪ በዓብ ድምጽ አሜን በሉ ተአምራት ገብር አምላክ አማከልና አለ እስኪ አሜን በሉ ኢየሱስ አለ አሜን ክብርን ጎይታ ይሁን ምጹ አሜን ዶ ኢየሱስ ጎይታ ይሁን ከቤት አምላክ ዝፈልየኩም ኃይል የለን አሜን ከቤት አምላክ ዝፈለ ኃይል ተሎ ከህረም ጥራይ ዘለዎ አሜን ዶ ኢየሱስ አለ ክብርን ጎይታ ይሁን ሕጂኻትን ጎይታ ኢልና አቢና ሒዝና ዝመጸና አቢና ክንሕዚና ዲያቆናት ካ ነቅድሚት ክትጽዋዕኒ ሻሎም ቅዱሳን እንኳን አቤት እግዚአብሔር በሰላም መጣኹም ዕሽርና ሞባአና ናብ እግዚአብሔር ኢልና ሒዝና ዝመጸና ናሓስ ቶም ዘይብልና ኸኣ ኢልና ንዘርግሕ ዋላ እግዚአብሔር ምስ ሃቐናና ምስ ልብና ይርክቡ ምስ ኢድና ይኮነን ማለት እዩ ንጸልይ ቅዱሱን ህያውን እግዚአብሔር አቦና ነመስግነካ ኣለና ስለዚ መዓልቲ ዝጎይታ ንባረኸካ ኣለና እስኻ ዓብ አምላኽና ኢና ንብል ኣለና ሃሌሉያ ሕጁን እግዚአብሔር አባቴ ንህዝብ አምላኽ ካፍቲ ኣብ ኢዶም ሒዞሞ ዘለው ንላዕሊ ክትባረኾም ብሽም ኢየሱስ ክርስቶስ ይጸልለኹ ብዘድልዮም ዘበለ ክትርከበሎም እግዚአብሔር አባቴ ደገታት በረኸቶም ክትከፍት ከም ቃልካ ሰማያት ከፊትካ ክትባረኾም ብሽም ኢየሱስ ክርስቶስ ይጸልለኹ ከምኡ ስለትገብር እግዚአብሔር አባቴ ነመስግነካ ኣለኹ በወድኻ በኢየሱስ ክርስቶስ ስም አሜን ሃሌሉያ ኢየሱስ ጌታ ነው ኢየሱስ ጌታ ነው በሉ ኢየሱስ አለ በሉ ካብዘለና ይኹንትሲና አሜን ክብርን ጎይታ ይኹን ሃሌሉያ ካለንበት ተነስተን እንቆማለን አሜን እግዚአብሔርን በመካከላችን ላይ ተአምራት ያደርጋል አሜን ነው ወይ እስከ እግዚአብሔር አለ በሉ እግዚአብሔር አለ በሉ ኢየሱስ አለ በሉ ኢየሱስ አለ በሉ ኢየሱስ ክርስቶስ ጌታ ነው አሜን ዛሬ ምርኮ ይመለሳል የአንድ ሰው ምርኮ ይመለሳል የአንድ ሰው ምርኮ ይመለሳል ሎሚ ዝተታዘካ ነገር ከመለስዮ ሎሚ የለን ዝበልካ እግዚአብሔር ከመልሶ አሜን ዶ የሞተ ነገር ይነሳል በመካከላችን የእግዚአብሔር እሳት አለ አሜን ነው ወይ ዛሬ የሚሰራ ነገር አለ አሜን እግዚአብሔር በመካከላችን ላይ ኃይል ይገልጣል ዛሬ ምልኮ ይመለሳል
የተወሰደብሽ ነገር ዛሬ ይመለሳል። እህቴ የተወሰደብሽ ነገር ይመለሳል። አሜን ነው ወይ? እጃችሁን ወደ ላይ አድርገን ኢየሱስ ጌታ ነው እንላለን። በታላቅ ድምፅ የሰራዊት ድምፅ ኢየሱስ ያድናል በሎ። ኢየሱስ ጌታ ነው በሎ። ይሄ ስም ሲጠራ መንፈስ ዓለም አጋንንት ይጮሃል። አሜን ነው ወይ? የኢየሱስ ስም ኃይል አለበት። አሜን። የኢየሱስ ስም ፓወር አለበት። ይሄ ስም ሲጠራ አጋንንት ይጮሃል። አሜን ነው ወይ? ዛሬ ካንሰር ይነቃላል በኢየሱስ ስም። እጃችሁ ወደ ላይ አድርጉና ኢየሱስ አለ በሎ። ኢየሱስ አለ በሎ። እግዚአብሔር አለ በሎ። አሜን ነው ወይ? በመካከላችን የእግዚአብሔር ኃይል አለ። ዛሬ መልስ ሒዝካ ክትወጪኻ ሎማዓንቲ መልስ ሒዝካ ክትወጪ ዝተወስደ ነገር ተኣኻኺቡ ክምልሰካዮ ዛሬ የመበዝበዝ ቀን ይሆናል። ዛሬ የመበዝበዝ ቀናችሁ ነው። ሃሌሉያ ኢየሱስ አለ። አሁንም የእግዚአብሔር ሰው ነቢይ ጆሲ ወደ መድረክ ጠራለሁ። በጭብጨባ እንቀበላለን። አሜን። ሃሌሉያ እስቲ አሜን በሉ። እስቲ እግዚአብሔር መልካም ነው በሉ። እግዚአብሔር መልካም ነው በሉ። እስቲ መልካም ይሆንልኛል በሉ። እስቲ እግዚአብሔር መልካም ያደርግላችኋል። እስቲ አሜን በሉ። ዛሬ እግዚአብሔርን መልካምነት ታያላችሁ በሕይወታችሁ። ጎናችሁ ላለው ሰው ንገሩት፣ እግዚአብሔር ያስደንቅሃል በሉት። እግዚአብሔር ያስደንቅሃል በሉት። ኃይልን ትካፈላለህ በሉት። ኃይልን ትካፈላለህ በሉት። ትላንትና የነበራችሁ እስቲ ትላንት የነበራችሁ እሺ፣ ዛሬ የመጣችሁ ደግሞ ኢየሱስ ጌታ ነው። ትላንት እንዴት ነበረ? ጽቡቅ ትንሽ እንዴት ነበረ? ትማል ኸመይ ነሩ ትላንትና እንዴት ነበረ? ትማል ኸመይ ነሩ ጽቡቅ ነሩ። ኢየሱስ ጌታ ነው። እንደመጣው አልመለስም በሉ። ታምራት ይሆናል በሉ። ታምራት ይሆናል በሉ። ዛሬ በሉ የእግዚአብሔር እጅ በሉ ያገኘኛል በሉ። የእግዚአብሔር እጅ በሉ በቤቴ በሉ በህይወቴ በሉ በጤናዬ ላይ በሉ በፋይናንሴ ላይ ታምራት ያደርግልኛል በሉ ያደርግልኛል በሉ። ዛሬ በሉ የእግዚአብሔርን እጅ በሉ በህይወቴ በሉ አያለው በሉ አያለው በሉ። ዛሬ በሉ እንግዳ ነገር በሉ ይሆንልኛል በሉ ይሆንልኛል በሉ። መጽሐፍ ቅዱስ እንደዚህ ይላል፣ እነሆ አዲስን ነገር አደርጋለሁ ይላል፣ እርሱም ይላል አሁን ይበቅላል ይላል። እግዚአብሔር አዲስ ነገር አደርጋለሁ ብሎ ሲናገር ቆይቶ አይደለም የሚሆነው፣ አሁን ነው የሚሆነው። እስቲ አሜን በሉ። ስሙኝ ይኸውላችሁ፣ አንዳንድ ነገሮች በሕይወት ውስጥ ፈጥነው የሚሆኑበትን ሚስጥር ልንገራችሁ። ሓደ ነገራት ኣብ ናይ ሰብ ህይወት ቀልጢፎም ዝኾኑሉ ሚስጥር ክነግረኩም ትፈልጋላችሁ? ትደልዩ ዲኹም? ሚስጥር ማወቅ ትፈልጋላችሁ? ሚስጥር ክትፈልጡ ትደልዩ? መንፈሳዊ ዓለም ላይ ጃያንት የሚያረጋችሁ በጣም ብርቱ የሚያረጋችሁ ሚስጥር ማወቃችሁ። ኣብ መንፈስ ዓለም ጃያንት ዝገብረኩም ሚስጥር ምፍላጥኩም። አንዳንድ ሰው አይታችሁ ከሆነ በህይወቱ ጎበዝ ነው፣ በጣም ይደክማል፣ ይለፋል፣ ግን ውጤት የለውም። ሓደ ሰብ ሪኢኩም ተኮይንኩም ልፍዑ ይደክም ይለፍዕ ግን ውጤት የብሉ። መንፈሳዊ ዓለም የልፋት ጉዳይ አይደለም። መንፈስ ዓለም ናይ ድኻም ውጤት። መንፈሳዊ ዓለም ሚስጥር የማወቅ ጉዳይ ነው። መንፈስ ዓለም ሚስጥር ናይ ምፍላጥ ጉዳይ። ከኔ ጋር ናችሁ? ሳይዴኩም መንፈሳዊ ዓለም አቅማችሁን ደረጃችሁን የሚጨምርላችሁ ያወቃችሁት ሚስጥር ነው። ኣብ መንፈስ ዓለም አቅምኩም ደረጃኩም ዝውስኸልኩም ዝፈለጥኩሞ ሚስጥር።
ይኸውላችሁ ዛሬ ስለ እግዚአብሔር መላእክት ነው ማስተምራችሁ። ሎሚ ብዛዕባ ናይ እግዚአብሔር መልአክ ይዝምህረኩም የእግዚአብሔር መላእክቶች በህይወታችሁ እንዲበዙላችሁ ስለምፈልግ ናይ እግዚአብሔር መልአክት ኣብ ህይወትኩም ክበዝሑልኩም ስለዝደሊ በህይወታችሁ ብዙ ከነሱ ጋር አሶሺየት እንድታረጉ ስለምፈልግ ኣብ ህይወትኩም ብዙሕ ምስኦም አሶሲየት ክትገብሩ ስለዝደሊ ይኸውላችሁ ይሄን የሚያደርግላችሁ በህይወታችሁ ይሄን የሚያበዛላችሁ የምታውቁት ሚስጥር ነው። ኣብ ህይወትኩም እዚ ዘብዛሕልኩም ትፈልጥዎ ሚስጥር እዩ። አሜን ነው። አሜን። ኢየሱስ ጌታ ነው። አሜን። እስቲ ኢየሱስ ጌታ ነው በሉ። ኢየሱስ ጌታ ነው። እስቲ ኢየሱስ ጌታ ነው በሉ። ይኸውላችሁ ዛሬ ተአምራት የሚጎትትላችሁ የእናንተ አስተሳሰብ ነው። ሎሚ ተአምራት ዝጉተልኩም ናትኩም አተሐሳሰብ ፈጥኖ ተአምራት የሚሆንበትን ሚስጥር ልነግራችሁ ነው። ትፈልጋላችሁ? ቀልጢፉ ተአምራት ዝኾነሉ ሚስጥር ክነግራኩም እዩ። መጽሐፍ ቅዱስ እንደዚህ ይላል። እግዚአብሔር መንፈስ ነው ይላል አይደል? እግዚአብሔር መንፈስ ይብል ነው አይደል የሚለው? እግዚአብሔር መንፈስ ነው ይላል። እግዚአብሔር መንፈስ እዩ። የሚኖረው ደግሞ በዘላለም ውስጥ ነው ይላል። ዝነብርካ ኣብ ውሽጢ ዘለዓለም ይብል። እግዚአብሔር ያለው በዘላለም ውስጥ ነው። እግዚአብሔር ዘሎ ኣብ ውሽጢ ዘለዓለም እዩ። ዘላለም ውስጥ ጊዜ የለም። ሰምታችኋል? ዘላለም ውስጥ ጊዜ የለም። ተርጓሚው ዘላለም ውስጥ ጊዜ የለም። ኣብ ውሽጢ ዘለዓለም ጊዜ የለን። ጊዜ የለም ማለት ሰዓት የለም ዘላለም ውስጥ። ጊዜ የለን ማለት ታይም የለን ኣብ ውሽጢ ዘለዓለም። ስለዚህ እግዚአብሔር ሁሉን ነገር የሚያውቀው አሁን ላይ እንደተከናወነ ነው። እግዚአብሔር ለሁሉ ነገር ዝፈልጥ ሕጂ ከም ዝኾነ መጽሐፍ ቅዱስ ለዛ ነው ጌታ ኢየሱስ ክርስቶስ የዛሬ 2000 ዓመት ተሰቀለ ስትሉ መንፈሳዊ ዓለም የሚያውቀው አሁን እንደተሰቀለ ነው። ነዚህ መጽሐፍ ቅዱስ ቅድም 2000 ዓመት ተሰቂሉ ክትብሉ መንፈስ ዓለም ዝፈልጥ ሕጂ ከም ዝኾነ መንፈሳዊ ዓለም ውስጥ ጊዜ ሰዓት የለም። ኣብ መንፈስ ዓለም ጊዜ ሰዓት የለን። ሁሉም ነገር አሁን ላይ ነው ያለው። ሁሉ ነገር ሕጂ እዩ ዘሎ። ከኔ ጋር ናችሁ? ምሳሌ ዲኹም ለዛ ነው መጽሐፍ ቅዱስ ብታምኑ ይሆንላችኋል የሚላቸው። ነዚህ መጽሐፍ ቅዱስ እንተ አመንኩም ይሆነልኩም ዝብል። ስለዚህ ተአምራት ይሆናል ስል መቼ የሚለውን የምትወስኑት እናንተ ናችሁ። ተአምራት ከውን ምስ ዝብል ማዓስ ዝብል ትወስኖ ንስኹም ይኹም። እኔ እንዲሆንልኝ የምፈልገው አሁን ነው የሚል ሰው አሁን ይሆንለታል። ከሆነልኝ ዝደለ ሕጂ ዝብል ሰብ ሕጂ ሆነልኝ። ስሙኝ፣ አንድ ዘማሪ አለ የሚታወቅ ዘማሪ ኢትዮጵያ ውስጥ ሓደ ዘማሪ ያለው ዝፍለጥ ሁላችሁም ታውቁታላችሁ። ሁላችሁም ትፈልጥዎ ይኹም። እና አንድ ቀን ቤተክርስቲያን ጋበዝኩት እንዲያገለግል። ሓደ መዓልቲ ኣብ ቤተክርስቲያን ዓዲሜው ከገልግል። የዛን ጊዜ እኔ የቸርች ስፒከር አልነበረኝም። ሽዑ ጊዜ አነ ናይ ቸርች ስፒከር አይነበረን። ቸርቹ የተከራየነው ቦታ ያለ ስፒከር አለ። ኣብቲ ቸርች ዝተኻረናዮ ቦታ ዘሎ ስፒከር አለ። ትንሽዬ ስፒከር ናት። ንእሽተይ ስፒከር እና እየዘመረ እያለፈ የስፒከሩ ገመድ ጠለፈው እግሩን። እንዳዘመረ እንዳሐለፈ እቲ ገመድ ናይ ስፒከር እግሩ ሓንኩሎ። እሱ አልወደቀም፣ ስፒከሩ ግን ወደቀ። እሱ አይወደቀን፣ እቲ ስፒከር ወዲቁ እና ስፒከሩ ለሁለት ተከፈተ፣ ተሰበረ። እቲ ስፒከር ንኽልተ ተመቂሉ ተሰይሩ። ከዛ እንደዚህ ያልኩኝ ሽዑ ከምዚ ኢለ አስደንግጦን ነበር፣ ሊወድቅ መስሎም ማለት ነው። ከወድቅ መሲሉና ሰንቢዱና ነይሩ። ከዛ ምን አለ? ወደ ስፒከሩ ወደ ተሰበረው እያየ እንደዚህ ያለ ናቲ ተሰብረ ስፒከር እንዳራየ ከምዚ ኢሉ የእግዚአብሔር ሰው አለኝ። ናይ እግዚአብሔር ሰብ ኢሉ በዚህ 2 ወር ውስጥ ኣብዚ ክልተ ወርሒ ስፒከር ትገዛለህ አለኝ ማለት ነው። ስፒከር ትገዝእ ይኻይሉን ማለት እና ጉባኤው አሜን ሲል እኔ አሜን አላልኩም። እቲ ጉባኤ አሜን ክብል አነ አሜን አይበልኩም። ከዛ መድረክ ላይ ወጣውና እንደዚህ አልኩት። ኣብ መድረክ ወጪ ከምዚ ኢለ የእግዚአብሔር ሰው አልኩት። ናይ እግዚአብሔር ሰብ ኢለ እኔ አማኝ ነኝ አልኩት። አነ አማን ኢለ 2 ወር ሩቅ ነው አልኩት። ክልተ ወርሒ ሩቅ ኢለ ለኔ 2 ቀንም ብዙ ነው አልኩት። ንዓይ ክልተ መዓልቱን ብዙሕ ኢለ በአንድ ቀን ተአምራት ይሆናል አልኩት። ኣብ ሓደ መዓልቲ ተአምራት ክኸውን ኢለ እኔ በአንድ ቀን ተአምራት አምናለሁ አልኩት። ብናይ ሓደ መዓልቲ ተአምራት ይኣምን ኢለ ፕሮግራም ጨርሰን ምሳ ሊበላ ከኛ ጋር ነው የወጣው። እኔ ባለቤቴና ሌላ ሰው አብረን ነው የወጣ ነው። ፕሮግራም ወዲና ምሳሕ ክንበል ምሳና ይወጽ። ከዛ የሆነ ስልክ ተደወለልኝ። ዝኾነ ቴሌፎን ተደዊሉልኝ። ከአንድ ሳምንት በፊት ነው ይሄ ስልክ የተደወለልኝ። ቅድም ሰሙን ይዝ ቴሌፎን ተደዊሉልኝ እና የኔን አገልግሎት በዩቲዩብ አይተው ናታይ አገልግሎት በዩቲዩብ ሬው ሙሉ ኦርቶዶክስ 8 ፋሚሊ ጌታን መቀበል እንፈልጋለን ብለው ነው የደወሉት። አልመሰከርኩላቸው። ሙሉ ኦርቶዶክስ ጎይታህን ቅበሊና ይሎም መስክረው ብለው እና ጌታን አስቀብያቸው ጨርሻለሁ። እነሱ ጎይታ አቀቢለዮም ወደየ ነው። የዛን ቀን ከሱ ጋር ከአገልግሎት ስንወጣ ምሱ ካብ አገልግሎት ክንወጽ ያቺ ኦርቶዶክስ የነበረች ሴት ደወለችልኝ። ታ ኦርቶዶክስ ዝነበረት ደዊላትልኝ። ከዛ እንደዚህ ያለችኝ ከምዚላትን ነፍሴ እረፍት አጣ አለችኝ። ነፍሴ እረፍት ሲኢኑ ይላት። ምን ተጨንቀሽ ነው ስላት እንታይ ተጨንቄ ኢለ
ጌታን ስላስቀበልከኝ ስለባረከኝ በአመታት ሰርቼ ያላገኘሁትን በረከት በአንድ ሳምንት አገኘው አለችኝ። ጎይታ ምስተቀበልኩ አመታት ዘይረከብኩ አብሶም ስለዚህ ጌታ ስላሳረፈኝ ምን እንዳረግልህ ትፈልጋለህ አለችኝ። እንታይ ከገብረልካ ትደሊላት ለኔ ምንም አታርግልኝ አልኳት። ናይ ወላ አንታይ እሺ ለቸርች የሆነ ነገር ንገረኝ አለችኝ። ለቸርች ዝሆነ ነገር እንዲላት ዛሬ ስፒከር እያወራን ነበር አልኳት። ሎም ስፒከር ንዛረብ ነርና ይላ ከሰዓት ይመጣልሃል አለችኝ። ናይ ምሸት ከመጣል ካይላት የዛቅኑ ቀን ብለን ነው ቸርች ከሰዓት ላይ ሆነው ሽዑ ማልቲ ኢልናይና ናይ ምሸት አብ ቸርች ዝሆነ ያ የእግዚአብሔር ሰው መብቱ ነው አምኖ ነው የተናገረው። ናይ እግዚአብሔር ሰብ አሚኑ ተዛሪቡ 2 ወር ያለኝ አምኖ ነው። 2 ወር ይዝበለና አሚኑ እኔ አንድ ቀን ስል አምኜ ነው። አና ሓደ ማልቲ ምስበልኩ አሚኑ። ስለዚህ የእናንተ ጉዳይ ነው ማለት ነው። ናትኩም ጉዳዩ ማለት ነው። በረከታችሁን የምታርቁትም የምታቀርቡትም እናንተ ናችሁ። በረከትኩም ተርሕቆን ትገብሮን ንስኹም ይኹም። እስቲ አሜን በሉ። አሜን። ዛሬ እንደዚህ እንድታረጉ ፈልጋለሁ። ሎሙ ከምዚ ክትገብሩ ደሊ አብዛኞቻችሁ የኔን አገልግሎት አይታችሁ ስለማታውቁ አዲስ ሊሆንባችሁ ይችላል። መብዛሕትኩም ናታይ አገልግሎት ሪኢኹም ትላንትና ግን አይታችኋል። ተማልግር ሪኢኹም የእግዚአብሔርን ኃይል አይታችኋል። ሰዎች ነጻ ሲሆኑ አይታችኋል። ትንቢታዊ አገልግሎት አይታችኋል። የእግዚአብሔርን ቃል አይታችኋል። ናይ እግዚአብሔር ኃይል ሪኢኹም ይኹም። ስለዚህ ዛሬ አዲስ አትሆኑም ማለት ነው። ሎማ ሐዲስ አይተኾኑን ማለት ምን አርጎ መሰላችሁ? እንታይ ገበሩ መስለክ መጥቼ ስናገራችሁ ቃሉን በደንብ ተቀበሉት። መጽሔት ምስተዛረበኩም ነተቃል ጽቡቅ ይርኩ። ምክንያቱም አንድ ቃል ህይወታችሁን ይቀይራል። አደ ቃል ህይወትኩም ቀይር። አንድ ወርድ ብቻ ነው የሚያስፈልጋችሁ። አደ ወርድ ይዘድለኩም። መጽሐፍ ቅዱስ ላይ ያንን መቶ አለቃ ታውቃላችሁ አይደል? አመጽሐፍ ወደ ጌታ መጣና እንደዚህ ያለ መቶ አለቃው ነተሐለቃ ሚት ከም ናብ ጎይታ መጽኡ ከምዚሉ ወደ ቤት አብሬ ሄዳለሁ ሲለው ናብ ቤት ከሐቢረ ኸይደ ምስበለ ቤቴ መሄድ አይጠበቅብህም አለው። ገዛይ መኻድ አይጥበይካን ይሎ ቃል ብቻ ተናገር አለው። ቃል ጥራይ ተዛረበ ብላቴናው ይፈወሳል አለው። ያችን ቃል ባለበት ደቂቃ ነው ያ ብላቴና የተፈወሰው። እታ ቃል ምዝበለ ተፈዊሱ። ስለዚህ ስራችሁ መጥቼ ቃል ከተናገርኳችሁ አግሪ አድርጎ ከቃሉ ጋር ምስት ቃል አግሪ ግበሩ። እስቲ አሜን በሉ። አሜን። እስቲ አሜን በሉ። የውላችሁ ስሙኝ፣ በደንብ ስሙኝ። ጽቡ ጌርኩም ስሙኝ። እዚህ ጋር ያልተቀየረ ሰው አስተሳሰቡ አተሐሳስቡ ዘይተቀየረ ሰብ የፈለገ እግዚአብሔር ሰው መጥቶ ቢታገለው አይቀየርም። ዝሆነና እግዚአብሔር ሰብ መጪው ተተቃሊሶ አይቀየርም። ራሱን የእግዚአብሔር ቃል እንደማይቀይረው ያላመነ ሰው በዓሉና እግዚአብሔር ቃል ከምደቀይረው ዘአመነ ሰው ማንንም ሰው በህይወቱ ቢመጣ አይቀይረው። አደ ሰብ አብ ህይወቱ ተመጸኩ አይቀይረው ነው። እስቲ አሜን በሉ። አሜን። የውላችሁ የሚረዳኝ ሰው ነው ብሎ የሚያስብ ሰው ዝረዳን ሰብ ይሉ ዘሐስብ ሰብ እግዚአብሔር መንገድ ልክፈትልህ ቢል ማየት አይችልም። እግዚአብሔር መንገድ ከፍተልካ ተበለው ክሪ አይከን የሚጠብቀው ሌላ ስለሆነ ማለት ነው። ጽበዩ ካለ ስለዝኾነ እግዚአብሔር ሊባረካችሁ ሲፈልግ እግዚአብሔር ክባረከኩም ክደልይ መጀመሪያ የሚቀይረው አስተሳሰባችሁን። መጀመርታ ዝቀይር አተሐሳስባኩም። አስተሳሰባችሁን ቀየረ ማለት አተሐሳስባኩም ቀየረ ያ አስተሳሰብ በረከትን ይጎትታል። ለእታ አተሐሳስባ በረከት ጎትት። እስቲ አሜን በሉ። አሜን። ዛሬ በረከት ወደ እናንተ ይጎተታል። በረከት ወደ እናንተ ይጎተታል። ስሙኝ ይወላችሁ፣ ስሙኝ። አንድ ሴት ቤተክርስቲያን ውስጥ መጣች አንድ እሁድ ዕለት። አንተ ጓል አቤተ ክርስቲያን መጣ ሓደ ሰንበት። የመጣችው ለራሷ ጉዳይ አይደለም። ዝመጸት ንጉዳይ አይኮነን፣ ለእህቷ ጉዳይ ነው የመጣችው። ናሐፍታ ያመጣ እህቷ በጌታ አይደለችም። ሀፍታ በጎይታ አይኮነትም። እና ከፊት ለፊት መደዳ በዛ ሳይድ እንደዚህ ነው የተቀመጠችው። በቅድሚት በተሳይድ ከምዚያ ተቀምጣ ከዛ ተጨናንቃለች። ተጨናንቃ ነራ። ምንድነው የተጨናነቅሽው ብዬ ጠየቅኳት። እንታይ ኮይንኪ ለሐታ የእህቴ ጉዳይ ነው አለችኝ። እቲ ጉዳይና ሐፍቴ እና እህትሽ ምን ሆና ነው አልኳት። ሐፍት ክንታ ኮይና ይላ። ከዛ እንደዚህ አለችኝ። ከምዚ ላይ የምትሰራበት ቦታ መኪና ሽያጭ ነው የምትሰራው። ትሰርሐሉ ቦታ ናይ መኪና መሸጥ። ሙሉ ክፍያ ሳትቀበል ለሰዎቹ ዶክመንት ጨርሳ ሰጠች። ሙሉ ክፍሊት ከይተቀበለት ዶክመንት ሂባ። እነዛ ሰዎች ደግሞ ለወራት ጠፉ ብር ይዘውባት። እዚኦም ሰባትካ ናዋርሕ ጠፍና ጭንቀት ውስጥ ገብታለች አለች። አብ ጭንቀት አት ያላይላት። ኦ ይሄ ነው እንዲያስጨነቀሽ አልኳት። እዚ ዳ ጨነቀው ኪለ። ከዛ ይሰጧታል አልኳት። ክህብዋ የሚላ። ከዛ ይሄን ስላት እዚ ምስበልክዋ ጸልይልኝ በቃ አለች። ጸልይ ሌላትን ጸሎቴን ጨርሻለሁ አልኳት። ጸሎቴ ወደየ ይላ። ይሰጧታል ለኔ ትንቢት ነው አልኳት። ክህብዋም ናይ ትንቢት ይላ። ይሰጧታል ያልኩት ቃል የወሰደውን ሰውዬ ያስጨንቀዋል አልኳት። እቲ ክህብዋም ዝበልኮ ቃል ነቲ ዝወሰደ ሰብ ከጨንቆ ይላ። ምክንያቱም ከነብይ አፍ ስለወጣ አልኳት። ካብ ነብይ አፍ ስለዝወጣ። ከዛ ትታ ሄደች ቸርቹን። ነቲ ቸርች ገዲፋ ብዙ አልተቀበለችኝም። ብዙ አይተቀበለትም።
ከቸርች እሁድ ወጣ ማክሰኞ ቀን እህቷ ጋር ስልክ ተደወለ። ካብ ቸርች ሰንበት ወጽያ ሶሉስ ማልቲ አብ ሀፍታ ተደወለ እና ለወራት የጠፉት ሰዎች ናቸው። አዋርህ ዝጠፉ ሰባ ከዛ እንደዚህ ያሏት ከምዚሎማ ነፍሳችን ተጨነቀ ብርሽን ወስደን አሏት። ነፍስና ተጨነቁ ገንዘብ አሁኑኑ አካውንትሽን ላኪልን እናስገባልሽ አሏት። እጃ አካውንትና ስደድና በሁለት ቀን ውስጥ ነው የተመለሰው። አብክልተ መዓልት ተመልሱ ይሰጧታል የሚል ቃል ነው የወጣው። ክህቦም ዝብል ቃል ይወጣ። ዛሬ አንድ ቃል ብቻ ነው የሚበቃችሁ። ለማ ሓደ ቃል አخለኩ የናንተ ታሪክ ይከፈታል። ላትኩም ታሪክ የናንተ ታሪክ ይከፈታል። አሜን። የናንተ ህይወት ይከፈታል። የናንተ ነገር ይከፈታል። ታሪካችሁ ይከፈታል። ዛሬ እስቲ ታሪኬ ይከፈታል በሉ። ታሪኬ ይከፈታል በሉ። የኔ ታሪክ ይከፈታል በሉ። የኔ ታሪክ ይከፈታል በሉ። በኔ ህይወት የሚሰራው እግዚአብሔር ብቻ ነው። የሚከብረውም እግዚአብሔር ነው። እግዚአብሔር ካለ ደግሞ የማይለወጥ ነገር የለም። እግዚአብሔር ታልዩ ዘይልወጥ ነገር የለም። እግዚአብሔር ሲሰራ ደግሞ የሚያስቆመው ኃይል የለም። እግዚአብሔር ከሰራካ ደው ዘብሎ የለም። ዛሬ እግዚአብሔር ያንድን ሰው ታሪክ ይቀይራል። ለውም እግዚአብሔር ለሐደ ሰብ ታሪክ ቀይሩ። እዚህ ውስጥ ብዙ ሰዎች ነው ያላችሁት። አብዙ ብዙ ሰዋት አለኹ። እግዚአብሔር አንድን ሰው ከቀየረ ነው ሰክሰስፉል ነኝ። እግዚአብሔር ለሐደ ሰብ ተቀይሮ አነ ሰክሰስፉል። እግዚአብሔር በቁጥር ብዛት አይደለም የሚያምነው። እግዚአብሔር በናይ ቁጥር ብዛት አይኮነን ዛም ልቡ እሱን በሚፈልገው ሰው ብቻ ነው የሚያምነው። ልቡ ነው ዝደልይ ሰብ ዛም ይኸውላችሁ ጌታ ኢየሱስን 5000 ሰው ተከትሎታል። ንጎይታ ኢየሱስ 5000 ሰብ ስዒቦ ወንዶች ብቻ ማለት ነው። አወዳት ጥራይ ማለት ከዛ ሁሉ ይኸውላችሁ ህዝብ ተከትሎት የሚመጣ ጌታ እዚ ሁሉ ህዝብ ተከትሎ ዝመጽ ጎይታ ለአንድ ሴት ብሎ ግን ብቻውን ከተማ አቋርጦ ሄዷል። ለአንድ ሰበይት ይሉ ግን በይኑ ከተማ አቋርጦ ሄደ። ያቺን ሴት ሲያገኛት ፈርታ ውሃ በማይቀዳበት ሰዓት ነው ልትቀዳ የመጣችው። ማይ አብዘይ ቀደሁ ሰዓት ክትቀደህ መጣ። ስትመጣ ብቻዋን ናት። ክትመጽ በይና ሰው ጠይቋት አያውቅም። ሰብ ሐቲትዋ አይፈልጥ። ውሃ ስጪኝ ብሏት አያውቅም። ማይ ሀብን ይሉ አይፈልጥ። እሱ ያለበት ከተማና የሷ ከተማ የተጣሉ ናቸው። እሱ ዘለዎ ናታ ከተማ እንስተፈላለ አይሰማሙ። እንደዚህ አይታ አታውቅም። ከምዝሪ አይትፈልጥ። ቀትር ላይ ስትመጣ ግን አብ ቀትር ምስመጸ ግን እሱን አገኘችው። ንዑ ረኺባት። ኢቭን ደቀ መዛሙርቱ በጌታ ኢየሱስ ተገረሙ ይላል። ከሴት ጋር ሲያወራ አይተውት ስለማያውቁ ደቀ መዛሙርት በጌታ ኢየሱስ ተገረሙ። ምስጓል ከዛረብ ረሞ ስለዚህ ያቺ ሴት ፈርታ ቀሌ ውሃ ልትቀዳ እንደመጣች ነው የምታውቀው። እዛ ሰቤት ፈርሃ ቀትር ማይቀዳ ይዝፈል። ጌታ ኢየሱስ ግን ስለዛች ሴት የሚያውቀው በሷ ከተማን ድፍን እንደሚለውጥ ነው። ጌታ ኢየሱስ ግን በዛዕባታ ሰቤት ዝፈልጥ በአ ከተማ ሙሉ ከምዝልውጥ። ስለዚህ ያቺ ሴት ስትመጣ አንድ ሰው አይደለም የመጣው። ሓደ ሰብ አይኮነን መጽ ከተማው ሁሉ ነው የመጣው። ከተማ ሙሉ ይመጽ። ዛሬ አንድ ሰው መጥቶ ሊሆን ይችላል። ለማ ሓደ ሰብ መጽ ይሆን። በዛ ሰው ውስጥ ግን እግዚአብሔር ከተማን ያድናል። ከተማ ከደህን ከተማን ይታደጋል። ከተማ ከደህን አንድ ሰው የዚህን ከተማ ታሪክ ይቀይራል። አሜን። እስቲ አሜን በሉ። እጆቻችሁን አንሱና በልሳኖቻችሁ ጸልዩ። አንድ ደቂቃ ጸልዩ። ዛካታላ ባሃሲያ ዚብራዳ ባሃስካ ማህንተለኪያስካ መንፈስ ቅዱስ 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 ሌባባባባባያ ሌካታ ባራስ መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ አጽናኝ መንፈስ ቅዱስ መንፈስ ቅዱስ አንተ ማለት ሰላሜ ነህ። አንተ ማለት አንተ ማለት ረፍቴ ነህ። አንተ ማለት ጽናኛዬ አንተ ማለት አንተ ማለት
ጸልዩ በልሳኖቻችሁ። ጀለደደባሃስኪያ ራባሃታካታያ ሳብራዳባሃስኪያ መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ የሚያሳርፍ የእግዚአብሔር መንፈስ የሚረዳ የእግዚአብሔር መንፈስ መንፈስ ቅዱስ 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 ሃሌሉያ ቁጭ በሉና ጸልዩ። ቁጭ ባላችሁበት በመንፈስ ረስርሱ።
ሃሌሉያ። እስቲ አሜን በሉ። ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። አጨብጭቡ ለእግዚአብሔር። ይኸውላችሁ ወደ ፕሮፌቲክ እንገባለን፣ ግን ስለ ፕሮፌቲክ አትሞስፌር ላስተምራችሁ። ብዛዕባ ትንቢታዊ ሃዋሁ ክምረኩም። ያው እኔ ነቢይ ስለሆንኩ የሆነ ሚስጥር ልንገራችሁ። አነ ነቢይ ስለዝሆነ ወደፊትም ለእናንተ የሚጠቅም ነገር ዝኾነ ሚስጥር ክነግረኩም ንዓኹም ዝጠቅም ነገር። ፕሮፌቶች ፐርሰናል ኔቸር አላቸው። ነቢያት ፐርሰናል ኔቸር አለውም። ሁሉም ነቢያት ከመጽሐፍ ቅዱስ ባሳያችሁ አንዳንዱ ኢንስፓየር የሚደረገው በጊፍት ነው። ከመጽሐፍ ቅዱስ ተተረኩም ገሊው ኢንስፓየር ዘ አሁን ብዙ ጊዜ ሰዎች አንድ ላይ ደምረው ሲሳደቡ ያሳዝነኛል እኔ ስሰማ። ብዙ ጊዜ ሰባት በሐንሳብ አህቢሮም ከተጻፈ ምክንያቱም የተለያየ ተፈጥሮ ስላለው ሁሉ ዝተፈላለ ተፈጥሮ ስለዘለው ሁሉ ለምሳሌ እንደ ኤልሳ አይነት ነቢያት አሉ። ከኤልሳ አይነት ነቢያት አሉ። ዘማሪ ሲዘምር ስፒሪታቸው የሚነሳሳ ዘማራይ ክዝምር መንፈሶም ዝትስ። ስለዚህ እንደዛ አይነት ነቢያት ባለበገና ይፈልጋሉ። ከምዛ አይነት ነቢያት በገና አይደለም። መጽሐፍ ቅዱስ ላይ የተጻፉት አባቶች እና አብርሃም እና ይስሐቅ እነሱም ነቢያቶች ናቸው። በዓል አብርሃም በዓል ይስሐቅን ሰሙኑ ነቢያት። ምክንያቱም ስለ ልጆቻቸው ፊውቸር ፕሮፌሲ እየነገሩ ነው ያሳለፏቸው። ናይደቆም ፊውቸር ትንቢት እንዳነገሩ ማህሊፎም። እንደ ይስሐቅ አይነት ፕሮፌት ብታገኙ ከም ይስሐቅ አይነት ፕሮፌት ተረኺብኩም ምግብ ስታመጡለት ነው የሚከፈተው። ምግብ ከተምጽሉ ዝክፈት መጽሐፍ ቅዱስ ነው የሚለው። መጽሐፍ ቅዱስ ይከምይዙ እንደ ተነብይልህ እንደ ባረከ አለው። ክትንቤልካ ከባረከካ ይለው የጣፈጠ ምግብ ሰርታ አምጣልኝ አለው። ጥዑም ምግብ ሰርሕካ አምጣልኝ። መጽሐፍ ቅዱስ ላይ አንድ ንጉስ አለ። ኣብ መጽሐፍ ቅዱስ ሓደ ንጉስ አለ። ሚስቱን ወደ አንድ ነብይ ላካት። ንሰበይቱ ናብ ሓደ ነብይ ዝላአኻ እንደዚህ አላት። ከምዚ ኢልዋ ንጉስ እንደምሆን የነገረኝ ይሄ ነብይ ነው አላት። ንጉስ ከምዚ ኸውን ዝነገረኒ እዚ ነብይ ኢልዋ። ወደሱ ስትሄጂ ናቡ ምስተኸዲ ያው ፈልጎ የላካት ቀጣይ ምን ይሆናል የሚለው ማወቅ ፈልጎ ነው። እንታይ ደሊል ይኹ ቀጻሊ እንታይ ኸውን ክፈልጥ ደሊል። ወደሱ ስትሄጂ አላት። ናቡ ምስተኸዲ ባዶ እጅሽን አትሂጂ አላት። ጥራይትኪ አይትኺዲ ኢልዋ። እጅ መንሻ ይዘሽለት ሂጂ አላት። ውህብቶ ሄስክሉ ሂዲ ኢልዋ። የነብዩን ኔቸር ስለሚያውቅ ነው። ናይቲ ነብይ ኔቸር ስለዝፈልጥ። ከኔ ጋር ናችሁ? አንዳንድ ደግሞ ነቢያት አሉ። ገለ ነቢያት አለው። ለምሳሌ ናብነት መተንበይ ስለቻልኩ ለሰው ተንብዬ አላውቅም። እኔ ክትንቢ ስለዝኽእል ንሰብ ተንበይ ጌታ ኢየሱስ ፊት ነው የምነግራችሁ። ኣብ ቅድሚ ጎይታ ኢየሱስ ይዝነገር። ቤተ ክርስቲያን የተካፈለ ኤቭሪባዲ የኔን ኔቸር ያውቃል። ኣብ ቤተ ክርስቲያን ዝተማቀለ ሁሉ እግዚአብሔር ትንቢታዊ ስጦታ ስለሰጠኝ ዝም ብዬ ተነስቼ ተንብዬ አላውቅም። እግዚአብሔር ትንቢታዊ ውህበት ስለዝሃበኒ ስኡለት ተንበይ አይፈልግም። በጣም ነፍሴን የሚያስደስታት ነገር ነፍሴ ዘሐጉሳ ነገር የእግዚአብሔር ፕሬዘንስ ብቻ ነው። ለእግዚአብሔር ህልውና ቸርች ውስጥ አትሞስፌር ሲኖር ደስ ይለኛል። ኣብ ቸርች አትሞስፌር ክህሉ ደስ ብለኒ። ለምን ካላችሁኝ ትንቢታዊ ስጦታ ውስጥ የከተተኝ የእግዚአብሔር ፕሬዘንስ ስለሆነ። ንምንታይ ተይልኩም ኣብ ትንቢታዊ ውህበት ዘአተወኒ ህልውና አምላክ። ህይወታችሁ በጣም እንዲለወጥ ከፈለጋችሁ ህይወትኩም ክልወጥ ተደሊኹም ግርግር ሳይሆን ፕሬዘንስ ፈልጉ። ግርግር ዘይኮነ ህልውና ደለዩ። የእግዚአብሔር ፕሬዘንስ ባለበት የእናንተ ኢሹ ተራ ነው የሚሆነው። ለእግዚአብሔር ህልውና አብዘሎ ናትኩም ኢሹ ተራዩ ዘኸው። የሚያስፈልጋችሁ የእግዚአብሔር ፕሬዘንስ ብቻ ነው። ዘድሌኩም ለእግዚአብሔር ፕሬዘንስ። የእግዚአብሔር ፕሬዘንስ አብሮት ያለው ሰው ህልውና አምላክ ሀቢሮ ዘሎ ሰው የትም ቦታ ቢገባ መግዛት ይችላል። ኣብ ዝኾነ ተአቶ ገዝኽል። እስቲ አሜን በሉ። አሜን። የትም ቦታ ገብታችሁ መግዛት ከፈለጋችሁ የእግዚአብሔር ፕሬዘንስ ከናንተ ጋር ይሁን። ለእግዚአብሔር ህልውና ምሳኩም ይሁን። እስቲ አሜን በሉ። አሜን። የእግዚአብሔር ህልውና አብራችሁ ካለ የትም ቦታ ብትገቡ ነጥሎ ያከብራችኋል። ለእግዚአብሔር ህልውና ምሳኩም ተሃልዩ ኣብ ዝኾነ አቲኩም ይውጣኩም። እስቲ አሜን በሉ። አሜን። አንድ እግዚአብሔር ሰው ሓደ ናይ እግዚአብሔር ሰብ እንደዚህ አልኩት። ከምዚ ለ እውነተኛ የጌታ አኖይንቲንግ ያለበት ሰው አልኩት። ሐቀኛ ናይ ጎይታ አኖይንቲንግ ዘለዎ ሰብ
ሁሉ ጊዜ በእኔ አትራክትድ ይሆናል አልኩት። ኩሉ ጊዜ ባይ አትራክትድ ሆነ ይብል ለምን ካልከኝ አልኩት ንምንታይ ተልካኒ የእግዚአብሔርን ፕሬዘንስ ስለምወድ አገልጋይ ሁሉ ሎኬት ያደርገኛል አልኩት። ናይ እግዚአብሔር ህልውና ስለዝፈቱ አገልጋይ ሁሉ ሎኬት ገብረን ይለ ከዛ ሰው ጋር ብዙ ቦታ ሄደን ነበር በስራ አጋጣሚ ምስትሰብ ናይ ስራ አጋጣሚ ብዙ ቦታ ከይናይና እና ይሄንን ያልኩት ቀን እንደዚህ አላት ለባለቤቴ ከምዚ ዝበልኮ ማልት ከምዚ ለዋን ባለቤት ባለቤትሽ እስቲ እንግዲህ አገልጋይ ነኝ ይወደኛል ብሏል እስቲ እናያለን አላት። ባለቤት ከ አገልጋልን አይፈትወኒ ይሏ እስከ خرينا ይሏ ከዛ አብረን እናያለን አልኩት። እኔ ደግሞ ሀቢርና خرينا ይለ እና እኛ ሀገር ያሉትም ትልልቅ አገልጋዮች በጣም ሲያቀርቡኝ ግራ እየገባው መጣ። አብ ሀገርና ዘለው አቤት አገልገልቲ ከቀርቡኒ ግራንዳ አተወመጽ የኔን መንፈሳዊ አባት ብዙ አመት ነው ፎሎ ሳረገው የነበረው። ናቴ መንፈሳዊ አቦይ ብዙ አመት ፎሎ ገብሮ በአካል ግን አግኝቼው አላቅም ነበር። በአካል ግን ረኺበ አይፈልጥኝ ነበር። ለመጀመሪያ ጊዜ ሲሄድ ከዛ ሰው ጋር ነው አብሬ ሄድኩት። መጀመርታ ጊዜ ኸይድ ከለኹ ምስትሰብ ሐቢረ ኸይደ እና እንዳየኝ አገልግሎት ሲጀምር ገና መድረክ ላይ ሲቆም ያ የእግዚአብሔር ሰው የኔ መንፈሳዊ አባት ማለት ነው መድረክ ላይ ሲቆም አብት መድረክ ደም ብስበለ ህዝቡን ሰላም ካለ በኋላ ቀጥታ እኔ የተደበቅኩበት ውስጥ ነው የመጣው። ህዝብ ሰላም ብስበለ ተኺሎ አትስተሐባ ሁሉ ይመጽ እና በጣም ባርኮኝ ጸልዮልኝ ጨረሰ። በጣም ባሪኹን ጸልዩ ላይ ወደ አርብ ቀን ነው የጸለየልኝ። አርብ ይጸልዩ ላይ እሁድ ቀን ሲደርስ ሰንበት መዓልት ምስበጽሐ ከሁሉም ሰው መረጠና ናስቲ ጸልይ ብሎ ማይክ ሰጠኝ። ካብ ኩሉ ሰመሪጹ ናጸልይሉ ማይክ ይቡ አድርጎ ያቀም እዛ ቦታ ከሙ ጌሩ አይፈልጥኝ እና ያ እግዚአብሔር ሰው አሁን አመኛለሁ አለ። እትና እግዚአብሔር ሰው ሐጃ አሚነካይል ከዛ እንደዚህ ያልኩት ከምዚ ለ የኔ መልክ የኔ ባህሪ አይደለም ሰው እንዲወደኝ የሚያረጋኝ አልኩት። ናቴ ባህሪ ኮለን ሰብ ማንም ሰው ባህሪህን መልክህን ወደድኩ ቢለኝ እኔን አደ ሰብ ባህሪኻ መልክኻ ፈተዩ ተበለና እኔ አንድ ሚስጥር አውቃለሁ መልኬን ወዶ አይደለም መልክ አይፈቱ አይኮልን የኔ ውበት የሆነኝ የእግዚአብሔር መንፈስ ብቻ ነው። ጽባቀይ ዝኮነ መንፈስ አምላክ ተራይ ለምን ካላችሁኝ ሰው የጠላኝ የገፋኝ ጊዜ ነበርን። ንምንታይ ተይልኩም ኒ ሰብ ዝጸልአኒ እግዚአብሔር ፊት ነው ምነግራችሁ። አፍቅድም እግዚአብሔር ይዘነግረኩ የአባቴ ወንድም አጎቴ አልፈልግህም ብሎኝ ያውቃል። ነቦይ ሐው እኔ ቻሌንጅ ውስጥ የነበርኩ ጊዜ ማለት ሐው ቦይ አይደለይ ካኔሉኒ ስለዚህ ሰዎች እኔ ፐርሰናሊ እንደማይፈልጉ አውቃለሁ። ሰባት ናይ ፐርሰናሊ ከም ዘይደሉ ይፈልጥ የእግዚአብሔር ፕሬዘንስ ግን የኔ የክብር ልብስ እንደሆነ አውቃለሁ። ናይ እግዚአብሔር ህልውና ግን ናይ ክብር ክዳኔ ከም ዝኮነ ፈልጥ የትም ቦታ ልግባ አብ ዝኮነ የቶ የሚያስገዛልኝ ሰዎችን እግዚአብሔር ህልውና ነው። ዘግዛኒ ሰባት እግዚአብሔር ህልውና አለው። ዛሬ እንደ ጉባኤ ማገለግላችሁ የመጨረሻ ቀን ነው። ከም ጉባኤ ሎሚ ዘገልግለኩም ናይ ሞዳታ ልሰጣችሁ የምፈልገው የእግዚአብሔርን ህልውና ነው። ከበኩም ዝደሊ ናይ እግዚአብሔር ህልውና እስቲ አሜን በሉ። አሜን። አዲስ አበባ አንድ ባለ ሀብት ሰውዬ አዲስ አበባ ሓደ ሀብታም ሰባይ ሚሊዮነር ሰውዬ ነው። ሚሊዮነር ሰባይ የኔን ዩቲዩብ አየና ትምህርቶቼ በጣም ነኩት። ማስተምረው ትምህርት እቴም ትምህርት ታታይ ተንኪፎሞ እና ላገኝ ፈልጋለሁ ብሎ ለወራት ነው የፈለገው። ክረኽበካ ደለይሉ ናዋሪ ደልዮ በአገልግሎት ምክንያት ብዙ ሀገር ስለነበርኩኝ ከኢትዮጵያ ውጪ ስለነበርኩ ካብ ኢትዮጵያ ወጣይ ስለዝነበርኩ ከዛ በኋላ የመጣው ጊዜ ያለውበት ቦታ ፈልጎ መጣ። ምስ መጻኹ አብዘለኹ ደልዩ መጽ እና ትንቢታዊ መልእክት ነገርኩት። ትንቢታዊ መልእክት ነጊረ ከዛ በኋላ በድህሪው ከጸለይኩላቸው በኋላ ብዙ ሰዎች የሚሉኝን ቴስቲሞኒ ደገመልኝ። ምስ ጸለይኩሎም ብዙ ሰባት ዝብሉኒ ቴስቲሞኒ ደጊሙልኝ። ብዙ ጊዜ የሚያስደስተኝ ያን ቴስቲሞኒ ከሰማው ብቻ ነው። እኔ ብዙ ጊዜ ዘሐጉሰኒ ቴስቲሞኒ ምስሰማይ እንደዚህ አለኝ። ከምዚሉኒ በህይወት ዘመኔ አለ አብ ህይወት ዘመኔ ሌሊት ተነስቼ ጸልዬ አላቅም አለ። ሌሊት ተሰይ ጸልይ አይፈልጥ ሌሉኒ አልቅሼ አላቅም አለ። በኺ አይፈልጥ ሌሉ ከጸለይክልኝ በኋላ መጸለይ ብቻ አይደለም ዝም ብሎ ያለቅሳል አይኔ አለ። ምስጸለኻለይ ምጽላይ ጥራ አይኮነን ሱ ማላቀው ፕሬዘንስ ይሰማኛል አለ። ዘይፈልጠው ህሉና ስማዓኒ የሚያስፈልግ ትልቁ እሱ ነው አልኩት። ዘድሌካ ተዓብሱ ይለ እስቲ አሜን በሉ። አሜን። የእግዚአብሔር ህልውና ሲበዛለት ያ ሰውዬ ናይ እግዚአብሔር ህልውና ክበዛሐሉት ሰብ የሱ ነገርን ነው መብዛት የጀመረ። ናቱ ነገሩን ይክበዛሕ ጀሚሩ። አዲስ አበባ አይታችሁ ከሆነ በኮሪደር ልማት ብዙ ህንጻዎች እየፈረሱ ነው። አዲስ አበባ ሪእኹም ተኮይንኩም ብናይ ጽርጋ መገድ ብዙ ህንጻታት ፈርሱ ነው። የሱ ህንጻ ደግሞ አስፋልት ዳር ነበር። ናቱ ህንጻኻ ጽቃ ጽርጋ ነይሩ። ከዛ እንደዚያ ሊፈርስብኝ እኮ ነው ሲለኝ ፈርሰኒ ምስበለኒ እግዚአብሔርን እኮ ይዘሃል አልኩት። እግዚአብሔር እኮ ይዝካ የሚያስፈልግህን ሰጥቼሃለሁ አልኩት። ዘድሌካ ይበካ ይለ ለምን እንደዛ እንዳረኩ ልንገራችሁ። ንምንታይ ከም ዝገበርኩ ክነግረኩ። ሐኪም አም ሶሪ እዚህ ውስጥ ሐኪሞች ካላችሁ አም ሶሪ
ይሄ ምሳሌ ስጠቀም አም ሶሪ ዶክተር አታሃሊኩም የቅሬታ እነዚህ ምሳሌ ከጥቀም ላይቭም የምታየው አም ሶሪ ላይቭ ትሪውን አም ሶሪ ይላችሁ አንዳንድ ሐኪም ገለገለ ሐኪም ሁሉም አላልኩም አንዳንድ ሐኪም ኩሉ አይበልኩን ገለገለ ሐኪም በእናንተ የሚጠቀም ከሆነ በአሁን ስትቀም ተቆይኑ ተመላላሽ ታካሚ ነው የሚያረጋችሁ ተመላላሲ ተሐካማይ ዝገብረኩ መድኃኒቱን ቶሎ አይሰጣችሁ ለት መድኃኒት ቀልጢፎ አይበኩም እንደዚህ አይነት ሰዎች አቅም ያላቸው ሰዎች ስታገኙ ከምዚ አይነት ሰባት ምስትረክቡ ሁሉ ጊዜ እነሱን ስለምትፈልጓቸው ሁሉ ጊዜ ነውም ስለተደለ ትንሽ ነገር ነው መስጣቸው ለንሽተይ ነገር ይሁን ተው ለዚህ ሰውዬ እንደዛ አይደለም ያረኩት ናይ ሰብአይ ከምዚ አይኮነን እኔ የሚመራኝን መንፈስ ነው ያካፈልኩት ዝመርሃን መንፈስ ያማውይለ ስለዚህ ያ ኢሹ ሆኖበት ሲደውልልኝ እቲ ኢሹ ኮይኖ ምዝ ደውላለ እግዚአብሔርን እኮ ሰጥቻለሁ አልኩት እግዚአብሔር እኮ ይበካይ የሱ ህልውና አለ አልኩት ናቱ ህልውና አለ እሱ ነው የሚያስተካክልልህ አልኩት እሱ ይዘረልካ ይለ ጌታ ፊት ነው ምነግራችሁ አብቀድም ጎይታ ይዘነ የሌላው ሁሉ ሲፈርስ ናይ ኩሉ ሰብ ክፈርስ የሱ ብቻውን አልፈረሰም ናቱ በይኖ አይፈርስ ኢቭን ጋርደን አርገው ሰርተውለት አሳምረውለት ሄዱ ጋርደን ገሮም አጸበቆም ሎም ከደ የለፋበትን ነገር የጠበቀለት የእግዚአብሔር ህልውና ነው ዝደኸመሉ ነገር ዘሐለ ለዛ ነው መጽሐፍ ቅዱስ እነዚህ መጽሐፍ ቅዱስ እንደዚህ ይላል ከምዚ በል እግዚአብሔር ይላል እግዚአብሔር ከተማን ካልጠበቀ ጠባቂዎች በከንቱ ይደክማሉ ይላል ከተማ ተዳሐሉ ሐሎት የእግዚአብሔር ፕሬዘንስ ሲኖር እንጂ ከናንተ ጋር ለእግዚአብሔር ህልውና ከምንም ነገር ትጠበቃላችሁ ዝሆነ ነገር ተሐሉ እስቲ አሜን በሉ አሜን አንዳንዶቻችሁ ምናልባት ዊች ክራፍት ያለበት ቦታ ነው የምትኖሩት ገሌኹ ምናልባት ጥንቆላ ዘለው ቦታ ምናልባት በፋሚሊያችሁ አደገኛ ጥንቆላ ሊኖር ይችላል ፋሚሊኩም ሐያል ጥንቆላ ክህሉኸ ግን እንደ ዳዊት እግዚአብሔር አብሮት ያለ ሰው ከም ዳዊት እግዚአብሔር ምሱ ዘሎሰ ንግግሩ ይቀየራል ዘረቡ ቀያሪ እንደዚህ አይልም ከምዚ አይበል ጠነቆሉብኝ አይልም ጠንቁሎም ላይ እየደገሙብኝ ነው አይልም ዳደገሙ ላይ ስለ ድግምት አይፈራም ዛባ ድግምት አይፈራም እንደዚህ ብሎ ያወራል ከምዚ ሉዛሮ ተኛው ይላል ደቂ ሰይሉ ደግሞ ማንቀላፋው ይላል ደቂ ሰይሉ ምክንያቱም ይላል ምክንያት እግዚአብሔር በክንዱ ደግፎኛልና ይላል ሐሊኒ ዳዊት ለዛ ነው ሊገሉት ያባረሩት እሱ ተኛው ይላል ከቀትልዎ እንዴት ነው ሊገሉ ያለው ሰው ጫፍ ደርሶ የሚተኛው ከቀትሎ ዝበለው ሰብ እሱ ደቂ ሚስጥር ስለሚያቅ ነው ሚስጥር ስለዝፈልግ እግዚአብሔር አብሮት ስላለ እግዚአብሔር ምሱ ስለዘለ እስቲ አሜን በሉ አሜን እግዚአብሔር አብሯችሁ ካለ ማይታዘዝ ሁሉ ይገዛላችኋል አሜን እስቲ አሜን በሉ ዛሬ የእግዚአብሔርን ፕሬዘንስ ትካፈላላችሁ እግዚአብሔር ህሉና እስቲ አሜን በሉ አሜን አንዳንዶቻችሁ ልባችሁን ለእግዚአብሔር ነገር ክፍት አድርጉት ሀዳሀደሁም እግዚአብሔር ነገር የእግዚአብሔር አንድ ንክኪ ታሪካችሁን ይቀይራል እግዚአብሔር አንተ ብዙ ጩኸትና ብዙ ወሬ አይደለም ብዙ ዘረባ አይኮንም እግዚአብሔር በማድከምና በማስጠበቅ አያምንም እግዚአብሔር በመድካምን በመህላውን አያምን ሰው ሲለፋም አይወድም ሰብ ከደክሙን አይፈቱን እግዚአብሔር አንድ ነገር ያውቃል እግዚአብሔር ሀደ ነገር ፈልጥ ስሙኝ በደም ስምዑኒ የኔን ታሪክ ከቀየረ አንድ ሚስጥር መካከል አንዱን ልንገራችሁ ናተይ ታሪክ ካብዝ ቀየረ ሀደ ሚስጥር ከነገር ትፈልጋላችሁ ትደልዩ ደኹም ልተወው ወይስ ትፈልጋላችሁ ትደልዩ ደኹም እስቲ የሚፈልግ ሰው ትፈልጋላችሁ ትደልዩ ደኹም ስሙኝ በደም ስምዑኒ አንድ ቀን ሀደ ማዓልቲ በህይወቴ የሆነ ነገር ሀፕን አደረገ አብ ህይወቴ ዝሆነ ነገር ሀፕን ገይሩ ያን ነገር እንዲለወጥ በጣም ፈለኩኝ እቲ ነገር ክልወጥ በጣም ደለ ማንም ሰው እንደማይለውጥልኝ አወኩኝ ሀደ ሰብ ከም እንደይልውጥ ላይ ፈልጠ ከዛ አንድ ውሳኔ ወሰንኩኝ ሀደ ውሳኔ ወሲነ በቃ 3 ቀን ጾም ጸሎት ይዛለሁ አልኩ ሰለስተ ማዓልቲ ጾም ጸሎት ከሕዘይለ ስለዚህ በጾም ጸሎት ይቀየርልኛል ብዬ አመንኩኝ በጾም ጸሎት ከልወጥ ለይለ አሚነ እናንተ አክሰንቴ ራስ ወደ ትግርኛ እየተለወጠ ነው ከመሃል ማለት እና ያንን አመንኩኝ ከሞ አሚነ ከዛ በቃ ዲሳይድ አድርጌ ጾም ጸሎት ጀምራለሁ ያልኩበት ውሳኔ ላይ ልክ የመጨረሻ የወሰንኩ ሰዓት ላይ ጾም ጸሎት ከጅምሬ ለዘወሰንኩሎ ሰዓት ከአንድ ሰዓት በኋላ ያ የምፈልገው ነገር ተመለሰልኝ ድህረ ሀደ ሰዓት ዝደልዮ ነገር ተመልሱ ላይ እና ኮንፊውዝ አደረገኝ ኮንፊውዝ ገይሩኒ ከዛ ጌታን ጠየቅኩት ጎይታ ሀቲተዮ ጌታ ሆይ 3 ቀን እኮ ነው ጾም ጸሎት ይዛለሁ ያልኩት አለ ሰለስተ ማዓልቲ ኮይ ጾም ጸሎት ከሕዘ ያውም ድራይ ፋስቲንግ ሳልበላ ሳልጠጣ 3 ቀን ከሙን ድራይ ፋስቲንግ ከይበላኩ ሄጸብ ያን ነገር ሳላረግ እንዴት መለስክልኝ አልኩት ነገር ከይ ገበርኩ ከመይ መልስ ካለ ይለ ከዛ ጌታ እንደዚህ ያለኝ ጎይታ ከምዚሉን ጾም ጸሎትህን ሳይሆን ጾም ጸሎት ካዘይ ኮነ ውሳኔህን ነበር የምፈልገው አለ ውሳኔ ካይዝ ደልል በጾም ጸሎትህ ማመጣ አለ ካብ ጾም ጸሎት ካብ ምጻር እዚህ ውሳኔ ላይ ነበር አለ አብዙ ውሳኔ ነይሩ እዛው ሳትገባ ወስነሃል አለ አቡ ሀያተካ ወስንካ ስለዚህ ይሄን መልስልሃለሁ አለ እዚህ መልሰል ካይሉ ይሄንን
እውነት ካወኩበት ደቂቃ ጀምሮ ነው የኔ ታሪክ የተለወጠው። እዛ ሐቅ መስፈለጥ ከይዝናት የሆነ ነገር እርግጠኛ ሆናችሁ ልባችሁ የወሰነበት ደቂቃ ታሪካችሁ ይቀየራል። ዝሆነ ነገር ርጉስ እስቲ አሜን በሉ። አሜን እስቲ አሜን በሉ። እግዚአብሔር ከናንተ ጋር አለ። እግዚአብሔር ምሳኩም አለ። ከኔ ጋር ናችሁ? ምሳይዲሁ ከእግዚአብሔር ውጪ አማራጭ እንደሌለው የሚያቅሰው ታሪኩ ይቀየራል። ከእግዚአብሔር ወጻይ ምርጫ ዘይብሉ ከምዘይብሉ ዝፈልጥ ሰብ ታሪኩ ቀየር። ዛሬ ስትመጡ ምናልባት እንደዚህ አይነት ኮንፈረንሶች ብዙ ተካፍላችሁ ሊሆን ይችላል። ሎማ ክትመጡ ምናልባት ከምዚ አይነት ኮንፈረንስ ብዙ ተማቀልኩም ኮን ተኸይሉ። አንድ ጊዜ ዱባይ ላገለግል ሄድኩኝ። አደ ጊዜ ዱባይ ከገልግል ከሄደ እና ያገለገልኩ ይያለ እንዳገልገልኩ خلኹ አንዱን አስነስቼ ትንቢት ነገርኩት። ናዳ አተሰ ትንቢት ነገረ እንደዚህ ይሆንልሃል አልኩት። ከምዝ ሆነል ካይለ ከዛ እንደዚህ ብሎ መለሰልኝ። ከምዚሉ መለሰልኝ። ይሄን ትንቢት ብዙ ትልልቅ አገልጋዮችም ነግረውኛል አለ። እዚ ትንቢት ብዙ አቤት አገልጋይልቲ ነግሮ ምን ይለው ምን እና ውስጤ ተቆጣኔ። ውስጤ ተቆጣ። እሱ እኮ ደስ ብሎት ኮንፈርም እያረገልኝ ነው። እሱ ደስ ይሎ ኮንፈርም እንዳገበረልኝ። ከዛ እንደዚህ ያልኩት ከምዚለ ምን እያልከኝ እንደሆነ ታውቃለህ አልኩት። እንታይ እንዳበልካን ከምዝ ሆነ ትፈልግ እግዚአብሔር ሲናገረኝ አልሰማም እያልክ ነው አልኩት። እግዚአብሔር ክዛረብ አይሰማዕኔ እንዳበልካ እግዚአብሔር የመደጋገም ፍቅር የለበትም አልኩት። እግዚአብሔር ናይ ምድግጋም ፍቅር ይብሉኝ የተናገረህን ነገር ወደ አክሽን ስላላመጣህ ነው እኔም እየደገምኩልህ ያለው አልኩት። ተዛረበካ ናባ አክሽን ስለዚህ ምጻኻ እንትና ተናግሮኛል የሚባል ነገር እየሰማችሁ አይደለም ደጋግሞ ሲናገራችሁ። ክስቶ ተዛሪቡኒ ክስቶ ከዛሪቡኒ ዝባል ነገር እንዳሰማዓኩም አይኮነን ማለት። እስቲ አስቡ ስንት የእግዚአብሔር ሰው መጥቶ ሊሆን ይችላል እዛ ቦታ ክንዴና እግዚአብሔር ሰንበጽ ይኸው ተመሳሳይ ሐሳብ ሲነግራችሁ ተመሳሳይ ሐሳብ ከነገረኩ ወደ አክሽን ቶሎ አልሄዳችሁም ማለት ነው። አክሽን አይከድኩም ማለት ያ ሰውዬ ብልጥ ቢሆን ኖሮ ሌላ መልእክት ከዛ እግዚአብሔር ሰው ይቀበል ነበር። እትሰብ ተትጎርህ ካለ መልእክት ምስተቀበለና ከዛ እንደዚህ ያልኩት ይሄንን ካልኩት በኋላ እዚህ ምስበልኮ እኔ ተጨማሪ መልእክት ልነግር አልመጣውም አልኩት። አነ ዙሰኽ መልእክት ከነገረ የኔ ቃል የሚያስፈጽም ነው አልኩት። ናታይ ቃል ዘፈጽም ስለዚህ ወደ በረከት ትገባለህ አልኩት። ና በረከት ካክታአቱ ይखाይለ አንድ ቃል ነው ታሪኩን የቀየረው። አደ ቃል ታሪኩ ቀየሩ። ዛሬ እንደዚህ አይነት ብዙ ኮንፈረንስ ተካፍላችሁ ሊሆን ይችላል። ከምዚ አይነት ኮንፈረንስ ተማቀልኩም ተኾን ተኸ እኔ ተጨማሪ ልሆን አልመጣውም። አነ ተውሳኸውን አይመጣኹም። በምንም ታምር እንደዛ አገልግሎት አገልግዬም አላውቅም። ከሙ አይነት አገልግሎት አገልግለውን አይፈልጥ። እኔ እዚህ የመጣሁት አብዙ ዝመጣሁ የአንድ ሰው ታሪክ እንደሚለወጥ አምኜ ነው። ናደ ሰብ ታሪክ ከምዝልወጣ የኔን ታሪክ የለወጠ እግዚአብሔር የአንድን ሰው ታሪክ ይለውጣል። ናታይ ዝለወጠ እግዚአብሔር ናደ ሰብ እስቲ አሜን በሉ። አሜን። ታሪኬን ይለውጣል በሉ። እስቲ ታሪኬ ክልውጥ ታሪኬን ይለውጣል በሉ። ታሪኬ ክልውጥ ትልልቅ አገልጋዮችን በሉ ትልልቅ ነገር የተወለዱት በእግዚአብሔር ፕሬዘንስ ውስጥ ነው። አቤት አገልጋል ትበሎ ሁሉም ዝተወልዱ አብህሉና አምላክ ስሙኝ በደንብ ጽቦ ገርኩም ስሙኝ። ለመጀመሪያ ጊዜ አይኖቼ ተከፍተው ኦፕን ቪዥን ኤንጅል ያየሁት ለመጀመርታ ጊዜ የአይንቴ ተከፍቱ መላእክት ዝራሆን ሰው ሁሉ ረስቼ ጓደኛዬ ቤት ውስጥ መኝታ ቤት ውስጥ ቆልፌ መዝሙር እየሰማው ነበር። ሰብ ሁሉ ረሴ እንደ አርከይ አመደቀሲ አጼ መዝሙር ሰምዕ ነይረ እምስማው ደግሞ የይድኔ መዝሙር ነው። ይድነቃቸው የሚባል ታውቃላችሁ? ዝሰማውካ ናይድነቃቸው መዝሙር ነይረ እና አንድ መዝሙር ይዘምራል። ሓደ መዝሙር ይዘምር። ይሄን መዝሙር ዩኒቨርሲቲ ብዙ አመታት ነው የሰማሁት። ለዚህ መዝሙር ዩኒቨርሲቲ ብዙ አመት የሰማየ አንዱን መዝሙር ሳልቀይር 5 አመት ሰምቼዋለሁ። ሓደ መዝሙር ከቀየር 5 አመት ሰማየ እና ያ መዝሙር ከፍቼ ኃይለኛ አትሞስፌር ተከፈተ ቤቱ። እቲ መዝሙር ከፊተ አባ አትሞስፌር ተከፍቶ አብገዛ እና የጓደኛዬ መኝታ ቤት ድብን ያለ ጭስ ሞላበት። ና አርከይ መደቀሲው ትክመለ እኔ ከውጪ የሆነ ቆሻሻ እየተቃጠለ ጭስ የገባን የመሰለኝ። አና ካብ ደገዛ አቶ መስሉኝ። ቤቱ ሙሉ ደመና ጭስ ሞልቶታል። እፍን ብሏል። ገዛ ሙሉ ትክመለ ፊዚካል ነበር ማኒፌስት ያደረገው። ፊዚካል ነሩ ዝተገልጸ ከዛ በኋላ በድህሪው ያ ያየሁት ደመና ለሁለት መከፈል ጀመረ። እቲ ደመና ንክልተ ምቀል ጀመሩ። ጌታ ፊት ነው ምነግራችሁ። አብ ቅድም ጎይታ ይዘለ ከደመና ውስጥ ውሃ መፍሰስ ጀመረ። ካብቲ ደመና ማይክ ፈስስ ጀመረ። በውሃው ላይ የሆነ ሰውዬ ወክ እያደረገ ይመጣል። አብቲ ማይ ዝሆነ ሰባይ ወክ እንዳገበረ መጣ። አይቼ ስለማላክ ደንግጬ በሩን ከፍቼ ወጣሁ። ሬ ስለዘይፈልጥ ሰንቢደ ማዓጾ ከፊተ ወጣ። በሩን ከፍቼ ስወጣ የጓደኛ እህትና እናቱ ሳሎን ቁጭ ብለው ነበር። ማዓጾ ከፊተ ምስወጣሁ ናጎ እንደዚህ ያሉኝ። አፍቱን አዲው ሳሎን ኮፊለ ነበር። የምንጭስ ነው ልናንኳኳ ነበር እኮ አሉኝ። ናይ ምንታይ ትኪ ክን ኳኩሒልና ነርና ይሎምን ኧረ እኔ ከየት እንደመጣ አላውቅም ከዚህ መስሎኝ ነበር አልኳቸው። አና አይፈለጥኩም ካብዝ መስሉ ነሩ ይለው ሊያዩ ሲገቡ ሁለቱም ተነክተው ወደቁ።
ክሪዩም ሰዓቱ ክልቴም ተተንኪፎም ወዲቆም መልአክ ላይ እንትን ልበል ብዬ አይደለም መልአክ ክሪ ከምዝ ክብል ኢላይ ኮን ጌታው ይፈልጋለሁ እያልኩ ሳመልክ ነው እዛ ውስጥ የከተተኝ ጎይታ ደሌካ ለኹ ኢላ ከምልኽ ያበእቲኝ እውነተኛ ጌታን የሚፈልግ ሰው ሳይነካካ አይወጣም ሐቀኛ ንጎይታ ዝደል ሰብ ከይተተንከፋ ይወጥን ዛሬ ጌታን ፈልጋችሁ ከመጣችሁ ታገኙታላችሁ ሎሚ ጎይታ ደሌኹም ተመጽኹም ክትረኽቦ ያኹም ምናልባት አንዳንዶቻችሁ ማስታወቂያ አይታችሁ ፕሮፌት ጆሲ የሚባል አለ ብላችሁ ሊሆን ይችላል የመጣው ገሌኹም ፕሮፌት ጆሲ ዝባሃል አለ ይልኩም መጽኹም እኔ ምንም ልጨምርላችሁ አልመጣሁም አነ ወላ አንደ ኹስኸልኩም እግዚአብሔርን ፈልጎ የመጣ ሰው ግን የሆነ ነገር ህይወቱ ላይ ጨምሮ ይወጣል እግዚአብሔር ደልዩ ዝመጸገን ዝኾለ ነገር አብ ህይወት ወሲኹ ኹመት እስቲ አሜን በሉ አሜን የሚያስፈልጋችሁ እግዚአብሔር ነው ዘድሌኩም እግዚአብሔር እስቲ አሜን በሉ አሜን የሚያስፈልግህ እግዚአብሔር ነው በሉት ጎናችሁ ያለው ሰው ዘድሌካ እግዚአብሔር ኢያሱን ለዛ ነው ብቻ እግዚአብሔር ካንተ ጋር ይሁን እንጂ እኛ እንገዛላለን ያለው እግዚአብሔር ምሳኻ ይኹን እንበር ንሕና ክንግዛል ካይነለው አንድ ሚስጥር ልንገራችሁ ሓደ ሚስጥር ክነግረኩ በጣም በእግዚአብሔር ህልውና ፕሬዘንስ ውስጥ ስትገቡ አምና እግዚአብሔር ህልውና ምስተአቱ ማንንም ሰው መስማት ያስጠላችኋል ዝሆነ ሰብ ምስማዕ ጸልዎ ጌታ ፊት ነው ምነግራችሁ አብ ቅድም ጎይታ ይዝብለኩ የሰው ወሬ አትፈልጉ ናይ ሰብ ዘረባ የሰው ድምጽ አትፈልጉ ናይ ሰብ ድምጽ አይትደልዩ ኢቭን ነብይ ስራችሁ ቢመጣ አልፈልግም ነው የሚያስብላችሁ ነቢ ከማንተ መጽ አይደልን ጌታ ፊት ነው ምነግራችሁ እግዚአብሔር ፊት አብ ቅድም ጎይታ አብ ቅድም እግዚአብሔር ይዝነግረኩ የኔ መንፈሳዊ አባት በፕሮፌቲክ ሬልም በጣም ይታወቃል ናቴ መንፈሳዊ አቦ በቲ ናይ ፕሮፌቲክ ዓለም ጣዕም ፍሉጥ እኔን አንድ ቀን ሲሄድ ማውንቴን ላይ ልንጸልይ ይዞኝ ወሰደኝ ሓደ ማዓልት አብ ማውንቴን ክንጽልይ ሒዙን ወሰደ ተራራ ላይ ማለት ነው አብ ከረን ማለት ከረን ተራራ ማለት ነው ከረን ከሚባል ቦታ የመጣ ሰው አለ እዚህ ውስጥ ራሱ ከረን ዝባል ቦታ ከየት ነው ቦታሽ ኦኬ ስሙኝ በደንብ ስሙዑኒ ተራራ ላይ ይዞኝ ሲወጣ አብ ጎበ ሒዙን ምስወጸ እኔ በህይወቴ የማውቀው ትንሽ እየመጸለይ ነው አና አብ ህይወቴ ዝፈልጥ ንሽተይ ምጽላይ አዞረኝ ታውቃላችሁ ልወድቅ ነበር ጭሩሩ ይሉልኝ ከወደቀ ኢላ ነይራ ካሁን አሁን በቃ ወደ ሆቴል እንሂድ ይለኛል ብዬ ስጠብቅ እሱ ጭራሽ ይጨምራል እሳት ንኺድ ክብለኒ እንደ ሐሰብኩ እሱ ይውስኽ ነይሩ ስንት ሰዓት እንደጸለይን ታውቃላችሁ ለይ ሰዓት ከም ጸለና ትፈ 18 ሰዓት ነው የጸለይን 18 ሰዓት ነው ጸሊና አዞረኝ በቃ አዞረኝ ልወድቅ ደረስኩኝ ከወደቀ ደሌ የመጀመሪያ ቀን ከበደኝ ቀዳማይ ማዓልት ከቢዱ ሁለተኛ ቀን ድጋሜ እንደዛ ይዞኝ ወጣ ካላይ ማዓልት ሒዙን ደይቡ ለ6 ቀን ነው እንደዛ ያደረገኝ ንሽዱሽተ ማዓልት ከሙጌሩ ከሁለተኛው ቀን በኋላ ለመድኩት እንዴ ድህሪ ካላይ ማዓልት ለሚደ እንሂድ ሲባል ወይ ደረሰ እንዴ ነው ምለው ለመደ ውስጤ ለሚዱ ከዛ በኋላ እንደዛ ያለኝ ከምዚሉ እጄን ያዘኝና ማይሳን አለኝ ኢደ ሒዙ ወደ ይሉን ምን እያረኩ እንደሆን ታውቃለህ አለኝ እንታይ እንዳገበርኩ ከምዝኾኑ ትፈልጥ እኔ ተአምራት የማረግበትን መንገድ እያሳየው ነው አለ አነ ተአምራት ዝገብረሉ መገደ ዘረይ ካዘላ ስወድም ምሰጥ ስጦታ ይሄ ነው አለኝ ምስ ፈቶካ ዝህበካ ውህበት የሱን የጸሎት ጉልበት ማለት ነው የሚያካው ናቱ ናይ ጸሎት ኃይል ማለት ተአምራት በህይወታችሁ እንዲፈጠር ከፈለጋችሁ ተአምራት ክፍጠር ተደለይኹም ፕሮሰሱንም ውደዱት ነቲ ፕሮሰሱን ፍተዎ የተአምራቱ መልክ ደስ ይላል ናይ ተአምራት መልክ ደስ ይበል መንገዱ ግን ደስ አይልም እቲ መገድ ግን ደስ አይበል መንገዱን ጸንታችሁ ከቆማችሁ ትለምዱታላችሁ እቲ መገድ ጸኒዕኩም ደውታይልኩም ክትለምድዎ ይኹም ይኸውላችሁ እግዚአብሔር ሲወዳችሁ የሚሰጣችሁ መንገድ ስለሆነ ማለት ነው እግዚአብሔር ምዘፍቅረኩም ዝህበኩም መገድ ስለዝኾነ ለዛ ነው መጽሐፍ ቅዱስ እንደዚህ ይላል መጽሐፍ ቅዱስ ከምዚ ይብል ለእስራኤል ህዝብ ይላል ለእስራኤል ህዝብ አደራረጉን አሳያቸው ይላል እቲ አሰራርሓ ሬዎም ይሉ ለሙሴ ግን ይላል ንሙሴ ግን አይሉ መንገዱን አስታወቀው ይላል መገዱ አፍልጥዎ ይብል እንደ ሙሴ አይነት ሰው ወደ እግዚአብሔር ሲቀርብ ሚራክል የሚሆንበትን መንገድ ነው የሚያሳየው ከሙሴ አይነት ሰብ ናብ እግዚአብሔር ቀርብ ከሎ ሚራክል ዝኾነሉ ይመጣ ተአምር ለሚፈልግ ደግሞ ተአምሩን ይሰጠዋል ተአምር ንዝደልኻ ተአምር ህቦ አሁን እያልኳችሁ ያለው ተአምራት ይሁንላችሁ ብቻ አይደለም ተአምር ማድረግ ጀምሩ እያልኳችሁ አነ ዝብለኩም ዘለኹ ተአምር ምግባር ጀምሩ ይዝብል እስቲ አሜን በሉ አሜን የእናንተ መገኘት ተአምራትን ይሰራል አሜን እስቲ አሜን በሉ አሜን ይኸውላችሁ እናንተ ስለተገኛችሁ የተገኛችሁበት ቦታ ግዴታ ተአምራት መፈጠር አለበት ንስኹም ዝተረኸብኩምሉ ቦታ ግድን ተአምራት ክፍጠር አለው እስቲ አሜን በሉ አሜን አንዳንድ መስሪያ ቤት ገብታችሁ አታውቁም
ለምሳሌ ትላንትና ብያቸዋለሁ ሓደ ናይ ስራሕ ቦታ አትኩም አይትፈልጡ እኔ አሁን ኤርትራ ሀገር ሄጄ አገልግያለሁ አነ ኤርትራ ሄዳ አገልግለ አንዳንድ መስሪያ ቤቶች ሰዎች ሲገቡ ተንቀጥቅጠው ነው የሚወጡት ሓደ መስሪያ ቤታት ሰባት ከአቱ ተንቀጥቅጠው የሚወጡ ጌታ አንድ ሚስጥር ተናገረኝ ጌታ ሓደ ሚስጥር ተዛሪቡ ነው ገና ኢሚግሬሽን ውስጥ ስገባ ኢሚግሬሽን ከአቱ ከለኹ ልጅ ያለኝ ወደይሉ እዚህ ሀገር የሚሰራ መንፈስ አብዛ አዲስ ሰራህ መንፈስ የሚሰራበት ጉልበቱ ያለው ፍርሃት ጋር ነው አለኝ ዝሰርሐሉ ተሓይል ዘሎ ፍርሃት ይሉ ምንንም ማንንም እንዳትፈራ አለኝ ሓደ ኳ ከይትፈርሕ ይሉኒ ገና እንደገባው ስልኬ ዘግቶ ነበር ገና ምሳአተኹ ቴሌፎን ተዓጽዩ ነይሩ ስትገቡ ደግሞ ስልክ ቁጥር ተሰጣላችሁ አይደል ክታአቱኻ ቴሌፎን ትህብኻ ስልኬ ዘግቷል ነኝ ቴሌፎን ተዓጽያ እንዳትፈራ ስላለኝ ከይትፈርሕ ስለ ዝበለ የሆነ ኃይል ነው ያገኘኝ ዝሆነ ኃይል ይረኺቡን ኢሚግሬሽን ኃላፊዎች ቢሮ ቀጥታ ገባውና አቱ ኢሚግሬሽን ቢሮ ተኺላአቴ እናንተ እንግዳ እንደዚህ ነው እንደምትቀበሉት አልኳቸው ከምዚ ዲኹም ጋሻ ተቀበሉ ይለው ለምደው ስለማያውቁ ኮንፊውዝድ ሆኑ ለሚዶም ስለዘይፈልጡ ኮንፊውዝድ ሆይለው ምን ነው ምንድነው አለኝ ስልኬ ዘግቷል ቻርጅ አድርጉልኝ ወንበር ስጦኝ አልኳቸው ቴሌፎን አጽዩ ቻርጅ ግበረሉ ጌታ ኢየሱስ ፊት ነው ነገር በልሃውን ይለው ከዛ ቁጭ ብዬ ከኔ መጣው ይጠይቁኛል ኮፊለ ካቤኻ መጽኻ ያሐቱ እና የሳኩ ስልኬ ቻርጅ ተደርጎልኝ ምናምን ጨርሼ ቴሌፎን ቻርጅ ገሮም ላይ ወደ ሰው ሳይወጣ ብቻዬን ነው ሻንጣዬን እየገፋው የወጣው ሰብ ከወጸ በይኔ ሻንጣ እንዳደፋ አቆጥ ምንድነው ያረጋልኝ ካላችሁ እንታይ ይሁን ዝገበረ መንገድ ነው ያሳየኝ ጌታ መገድ ያሪኒ እስቲ አሜን በሉ አሜን የትም ቦታ ግቡ አብዝኾነ እተው የትም ቦታ ሂዱ አብዝኾነ ሂዱ እግዚአብሔር ከናንተ ጋር ካለ እግዚአብሔር ምሳኹም ተሃል እናንተ ብቻ ናችሁ የበላይ የምትሆኑት ንስኹም ይኹም ናይ ላዕልቱ እስቲ አሜን በሉ አሜን አንድ ቀን ማላዊ የሄድኩኝ ሓደ ጊዜ ማላዊ እንዳኸድኩ ማላዊ የሚባል ሀገር አለ አፍሪካ ሀገር ውስጥ ማላዊ ዝባል ሀገር አለው በአፍሪካ ታውቁታላችሁ እስቲ ሰምቶ የሚያውቅ ማላዊ የሄድኩኝ ማላዊ እንዳኸድኩ አንድ ወታደር አለ ሓደ ወታደር አለ ሻንጣ እየፈተሸ ነበር ሻንጣ ፍትሽ ነይሩ የኔን ሻንጣ አስቀመጠው ናቴ ሻንጣ ኹፋብ ና ትፈተሻላችሁ ምናምን አለ ሁሉም ሰው ስለሚፈተሽ ንዑ ክትፍተሽ ይኹም ይሉ ከዛ በኋላ ከኔ ጋር ያለው ሰው ምሳይ ዘሎ ሰብ አብሮኝ የሄደው ሰው ሀቢሩን ዝኸደ ሰብ ፕሮፌት ብሎ ሲጠራኝ ሰማ ያ ሰውዬ ፕሮፌት ይሉ ክጽዋዕኒ ሰሚዩ እና ሻንጣዬን አልነካውም ሻንጣ አይተንከፎን ፕሮፌት ነህ እንዴ አለኝ ፕሮፌት ዲኻ ይሉኒ አዎ አልኩት ወይለ ሻንጣዬን ሳይነካ አንድ ወርድ ብቻ ስጠኝ አለኝ ሻንጣይ ከይተንከፈ አንተ ቃል ጥራ ያበኒ ይሉ ከዛ እንደዚህ አልኩት ከምዚ ለ ምቆየው ለአንድ ሳምንት ነው አልኩት ናሐደ ሰሙን ይጸንህ ለ እኔ ቆይቼ ስመጣ እዚህ ቦታ አላገኘህም አልኩት አነጽ ጸንሄ ምዝምለስ አብዝ ቦታ ይራኽበካ ምክንያቱም 3 ወደ ላይ ፕሮሞት ትደረጋለህ አልኩት ሰለስተ ለዓሊ ፕሮሞት ግበር ይኸይለ ስለተቀበልከኝ አልኩት ስለስተቀበልካኒ ልወጣ ስመጣ ኢንቴንሽናሊ ሄጄ ጠየቅኩኝ ኮጽ ምስመጻኹ ኢንቴንሽናሊ ያ ሰውዬ መልኩ እንደዚህ ሆነ የት ሄደ አልኳቸው እትመልኮ ከምዝ ዝበለ ሰባያ ሱማ ፕሮሞት ተደርጎ ዋና ኃላፊ እንትን ውስጥ ገብቷል አለ አንድ ቃል ስቶሪ ይቀይራል ሓደ ቃል ታሪክ ቀይር በሄዳችሁበት ሁሉ እንድታፈሩ የሚያረጋችሁ የእግዚአብሔር ፕሬዘንስ ነው አብዝ ተኸዶ ሁሉ ከተፍሪ ዝገብረለኩም ህልውና አምላክ ለዛ ነው ቅድም ያነሳውላችሁ ነዚ አንዳንድ መስሪያ ቤት ስገቡ እንድፈሩ የሚያረጋችሁ ሰውየው ጋር ያለ የሚያስፈራ ስፒሪት ነው ሓደ መስፍ ኦፊስ ክትከዱ ክትፈርሑ ዝገብረኩም አብትሰብ ዘሎ ዘፍርህ መንፈስ በጌታ ፍቅር ስሙኝ በጌታ ፍቅር ስሙኝ የእግዚአብሔርን ድምጽ መስማት የሚፈልግ ሰው እስቲ ለእግዚአብሔር ድምጽ ከሰምዕ ዝደሊ እግዚአብሔር እንዲናገረው የሚፈልግ እግዚአብሔር ከዛረቦ ዝደሊ በእውነት ትፈልጋላችሁ በአቅ ትደሉ በደንብ ስሙኝ ጽቡቅ የልኩም ስሙኝ እግዚአብሔር ሲናገራችሁ እግዚአብሔር ከዛረበኩም እሱ የተናገራችሁ አይመስልም እሱ ዝተዛረበኩም አይመስልም የራሳችሁ ሐሳብ ነው የሚመስላችሁ ናትኩም ሐሳብ ይዝመስል የራሳችሁ ድምጽ ነው የሚመስላችሁ ናትኩም ድምጽ ይዝመስል ይሄ ምሳሌ ልንገራችሁ ስሙኝ እዛ አብነት ከነገረኩም ስሙኝ ዩኒቨርሲቲ ተማሪ ያለው ተማሃራይ ከለኹ ጾም ጸሎት 40 ቀን ይዤ ነበር ጾም ጸሎት 40 መዓልቲ ሒዘ ነይረ የመጨረሻው 40 ቀን ጾም ጸሎቴ ላይ አብትናይ መወዳት 40 መዓልቲ ለብቻ 3 ቀኑን ጊዜ ወሰድኩኝ ንበይኑ 3 መዓልቲ ጊዜ ወሲደ ተራራ ላይ ምናምን እየጸለይኩ ነበር አብ ጎቦ ገለ እንዳጸላሁ ነይረ በዛ መሃል ፈተና አለፈኝ አሞንጎ ፈተና አልፉኝ ፈተና ሲያልፈኝ ደግሞ ህንዳዊ ስለነበሩ አስተማሪዎቹ ፈተና ምስሐለፈኒ ህንዳዊ ስለዝነበረ ተመም ኢንኮምፕሊት ነው የሚያስብለኝ ኢንኮምፕሊት ይዘብለኒ ያን ፈተና 0 አድርገው ቢይዙልኝ ውጤቴ አሪፍ ነው አልፋለሁ ነው ነት ፈተና 0 ገሮም ተተሕዙልኝ ያሐልፍ ያለ ግን ኢንኮምፕሊት ኖ ግሬድ ነው የሚባለው አለ ኢንኮምፕሊት ኖ ግሬድ ይዝባል ይለው ኖ ግሬድ ከሆነ ደግሞ 1 አመት ያስደግመኛል ኖ ግሬድ ተኮይኑኻ 1 አመት
የድግመኒ ከ15 ነው የምትያዘው ካብ ውጤት 15 ያጣ ሌላ ከ15 ተፈትኜ ነበር ካለ ካብ 15 ተፈተነ 14 ነው ያገኘሁት 14 ይራኸ እና ይሄኛው ደግሞ ኖ ግሬድ ከተባለ አመት ሊያስደግመኝ ነው እዚኻ ኖ ግሬድ ተተባሂሉ አመት ክደግመኝ እና የኔ ጓደኞች ጨንቋቸው ተደናግጠው ከክላስ አብረን ወክ ያረግን ነበር የዕሩክተይ ሰንቢዶ ካብ ክላስ ሀቢርና ወክ ልገብር ነው አሁን ምን ልታረግ ነው ታዲያ ብለው ይጠይቁኛል እንታይ ገብር ይኸይሎም ይሐቱን ምን አረጋለሁ ጌታ ነው የሚያረጋው አልኳቸው እንታይ ገብር ጎይታ ይዝገብር ይለው ከዛ መንገድ ላይ የሄድን አመገድ እንዳኸና ጌታ ተናገረኝ ጎይታ ተዛሪቡን የዲፓርትመንት ኃላፊውን ሄደክ ናይት ዲፓርትመንት ኃላፊ ከድካ ሰላም ብለኸው ውጣ አለኝ ሰላም ይልካው ውጣ ይሉኝ ከዛ ለጓደኛዬ እንደዚህ ያልኩት አርከይ ከምዚለ ጌታ ሄድና ሰላም ብለው ውጣ ብሎኛል አልኩት ጎይታ ሄድካ ሰላም ይልካው ውጣ ይለ እና ጓደኛዬ ያበደ አርከይ አንተ እግዚአብሔር እንዴት ነው የምታቃለለው ሄደ ሰላም ብለው ያወራል እንደ ተራሰው እንዴት ታወራለህ አለኝ እግዚአብሔር ከመይኻ ተቃልሎ ከም ተራሰው አይኔ ብሎኛል አልኩት ናይሉኝ ይለው የዲፓርትመንት ኃላፊው በጣም አደገኛ ሰው ነው ናይት ዲፓርትመንት ኃላፊ በጣም አደገኛ ሰው እኛ ትምህርት ቤት ያለች ልጅ እናቷ ሞታበት ሄዳ አልሰማሽም ብሏት አብ ትምህርትና ዘላጓል አዲያ ቤታ አላስተካክልም ብሏታል አይሰማዕክን ይለዋል እንግዲህ አስቡት እኔ ደግሞ ጸሎት ላይ ነኝ ብለው አያስተካክልም አናኻ ጸሎት ላይ አብ ጸሎት ይተይሎ አይርኒ ማለት ጌታ ግን ሄደ ሰላም ብለኸው ውጣ አለኝ ጎይታ ግን ከድካ ሰላም ይልካው ውጣ ነው አሁን የእግዚአብሔር ድምጽ ይመስላል እዝና እግዚአብሔር ድምጽ መስል ሄዳችሁ ሰላም በሉና ውጡ ስትባሉ የእግዚአብሔር ይመስላል ከድኩም ሰላም በሉሞ ውጡ ክትባሉ ላይ እግዚአብሔር መስል አንዳንዶቻችሁ አልጋችሁን ነክታችሁት አታቆም አንጥፋችሁ አታቆም ገለገለኩም አራትኩም አንጽፍኩም አይትፈልጡ ነው አንዳንዴ ካራክተር ሊያስተምራችሁ ሲፈልግ ጌታ ሄዳ አንጥፋ ውጣ ይላችኋል ሓደ ጊዜ ካራክተር ክምህረካ ተደልዩ የጌታ ድምጽ ግን አይመስላችሁ አንጽፍካ ውጣ ብለ ነው ደግሞ ዛሬ አርጌው ማላቀው ምናምን ውስጥ የሚመጣው ብላችሁ ኢግኖር ታረጋላችሁ ገሬ ዘይፈልጥ ይልኩም ተወጡ ግን የእግዚአብሔር ድምጽ ነው አይመስላችሁ ግን እግዚአብሔር ድምጽ እና እንደዛ ሲለኝ እኔ እግዚአብሔርን ስለማቅ ጓደኛዬ እየሰደበኝም ቢሆን ወደ ሰውየው ጋር ሄድኩኝ አነን እግዚአብሔር ስለዝፈልጥ አርኬ እንዳጸረፈኝ ናብት ሰባይ ከደ ይወላችሁ የሰውየው ቢሮ በሩ እዚህ አካባቢ ነው ናይት ሰባይ ኦፊስ ማዕጾ አብዝ ከባቢ የተቀመጠው እንደዛ ስፒከሩ አካባቢ ነው ኮፍ ዝበላብት ስፒከር በሩን ከፈትኩና ገባሁኝ ትማዕጾ ከፊታ አቴ ሰላም እንዴት ነህ አልኩት ሰላም ከመ ያለ ኃይለ ሄጄ ጨበጥኩት ሄድ ከሄደ ሰላም ይለ ከዛ በኋላ ምን ነው አለኝ እንታይ ይሉኝ አይ ምንም ሰላም ልልን የመጣሁት አልኩት ሰላም ክብለካ ይመጽለ እና ኮንፊውዝድ ሆነ እንዲህ ብሎ ነው ያየኝ ኮንፊውዝድ ሆይነ ከዛ ይወላችሁ ሄጄ ጨብጬዋለሁ ሰላም ይለ ትቼው መውጣት ጀመርኩኝ ገዲፈ ሆጽ ጀምራ ልክ በሩ ጋር ስደርስ ቆይ እስቲ ና አለኝ አብት ማዕጾ ምስበጽህ ጽና ሐሳብ ይሉኝ አቤት ስለው አቤት ምስበልኮ ፈተና አልፏል አይደል አለኝ ፈተና ሐሊፉ ካይምሽ ይሉኝ አዎ አልኩት ወይለ ባለፈው በተፈተንከው ውጤት ያስተካክሉል እሱ ነው ያለው በላቸው አለኝ በቀዳማይ ተፈተንካይ ውጤት ያዕሪል ካሱ ይለውም በል የእግዚአብሔር አይደለም ብዬ ሪጀክት ባደርገው ማን ነው የሚጠየቀው ነበር ለእግዚአብሔር አይኮነን ይለ ሪጀክት ተገብሮ ማን ይዘህተት ጥቂቷን ነገር ዋጋ መስጠት ከለመዳችሁ እግዚአብሔርን መስማት ትችላላችሁ ነታንሽቴ ነገር ዋጋ ተጀምርኩም እግዚአብሔር ክትሰሙ ተኸሉ እግዚአብሔርን መስማት የቆይታ ጉዳይ አይደለም እግዚአብሔር ምስማ ናይ ጽንህት ጉዳይ አይኮነን አንድ ጊዜ እየጸለይኩኝ ሓደ ጊዜ እንዳጸለኹ አንድ ልጅ ጌታን ተቀበለች አንተ ጓል ጎይታ ተቀበላ እዛው ጋር ነው ዴሊቨርድ ሆና ነፃ የወጣችው አጋንንት ጮሆ አቡ ዴሊቨርድ ሆይና ነፃ ሆይና ከዛ ለመከታተል ስልክ ሰጥቻታለሁ ንከታተላ ቴሌፎን ይበየ በሳምንቱ መጣች አብሶሙኑ መጣ ገና አንድ ሳምንቷ ነው ጌታን ከተቀበለች ገና ሶሙና ጎይታ ካብ ተቀበለ ከዛ መጣችና እንደዚህ ያለች መጣ ከምዚ ላተን ጌታ ቤቴ መጥቶ ነበር አለች ጎይታ ቤቴ መጪ ነው ይላተን በየ ነው ያዩአተን ከዛ ቤቴ መጥቶ ነበር አለች ቤቴ መጪ ነው ይላተን ማለት በህልም ነው አይ በአካል ቤቴ መጥቶ ነበር በአካል ገዛይ መጪ ነው ይላተን እኔ ማቀው በአመት ብዛት ጌታ እንደሚታይ ነው አነ ዝፈልጥ አመት ምስበዘ ጎይታ ከምዝራይ ምክንያቱም እኔ ራሴ ቤቴ ሲመጣ ላየሁትም አነን ባዓለይ ገዛይ ከመጻይራ አሁን እቺ ልጅ አበደች እንደ ያልኩኝ እኔ እዚያ ጓል ተጸሊላ ዳይለ እሺ ከዛ ሰልኳት ብድሕሪኡ ኸይላ መጥቶ እንደዚህ ያለኝ እሱ ያስተምርሻል ቁጭ ብለሽ ተማሪ እንዲያስተምርሽ ይሄንን ምልክት ንገሪው አላት እሱ ከምህረኪ ኮፊልክ ተማሪ ከምህረኪ እኔ ብቻ ማቆም ሚስጥር አወራችኝ እዚ ምልክት ንገሪው ይላል እና ሰውነቴ መንቀጥቀጥ ጀመረ ሰውነቴ ከንቀጥቀጥ ጀመሩ ጌታ ታዳላለ እንደ ያልኩኝ ጎይታ ተዳሉ ደኻይለ ማለት ምክንያቱም እኔ ብዙ አመት ስለምነው ራሱን አላሳየኝም አለ ብዙ አመት ክልምነው ነፍሱ ያራይ እቺ ገና በሳምንቷ ጌታን አየች ገና አብሶሙና
ጎይታሪያ ኮንፊውዝ ያደርጋል። ይሄ ኮንፊውዝ ገብር ከዛ አንድ ነገር ገባኝ። አደ ነገር ተረዲውኝ እውነተኛ መፈለግ እንጂ የእድሜ ብዛት እንዳልሆነ ገባኝ። ሐቀኛ ምድላይ እንበር ናይ እድሜ ብዝህ ማለት አይኮንም። ዛሬ ማ ጌታ እንደሚፈልግ አላቅም። ሎሚ መን ጎይታ ከምዝ ደላይ ጌታ ግን ሩቅ አይደለም። ጎይታ ግን ሩቅ አይኮንም። ራሱን ይገልጥላቸዋል። ነፍሱ ገልጸል ራሱን ይገልጥላቸዋል። አሜን። ራሱን ይገልጥላቸዋል። በጌታ ፊት ነው የምነግራችሁ። አብቅድም ጎይታ ይዝነግራችሁ እንደመጣችሁ አትወጡም። ከምት መጻኩም አይተው እንደመጣችሁ አትመለሱም። ከምት መጻኩም አይተው የእግዚአብሔር ህልውና ባለበት ማንም እንደነበረ ወጥቶ አያውቅም። ናይ እግዚአብሔር ህልውና የሆነ ታሪካችሁ ይቀየራል። አሜን። የሆነ ታሪካችሁ ይቀየራል። እስቲ አሜን በሉ። ዛሬ በሉ የኔ ታሪክ ይቀየራል በሉ። አጨብጭቡ ለእግዚአብሔር ክብር። ሃሌሉያ። መጽሐፍ ቅዱሳችሁን ከያዛችሁ ዕብራውያን ምዕራፍ 1 ታወጣላችሁ። መጽሐፍ ቅዱስ ከም ተሒዝኩም ዕብራውያን ምዕራፍ 1 ከተወጽዩ ዕብራውያን ምዕራፍ 1 ዕብራውያን ምዕራፍ 1 ከቁጥር 14 ዕብራውያን የት እንዳለ ማታውቁ ብሉይ ኪዳን ላይ ዕብራውያን ምዕራፍ 1 ካብ ቁጥሪ 14 ካብ ቁጥሪ 11 እዚኣቶም ክጠፉ እዮም ንስኻ ግና ትነብር ኩሉን ከም ክዳን ክበልዩ ከም ዓለባ ድማ ክጥቕልሉ ኢኻ። በአማርኛ ላንብብላችሁ እንደዚህ ይላል። ኩላቶም ዶ ነቶም ቁጥሪ 14 ኩላቶም ዶ ነገልግሎት እቶም ምድሓን ክወርሱ ዘለዎም ዝላኹ መናፍስቲ አገልግሎት አይኮኑን። እንደዚህ ይላል። ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉምን ይላል። እስቲ አሜን በሉ። አሜን። የሚያወራው ስለ መላእክት ነው። ዝዛረቡ ብዛዕማ መላእክት። ስንት ሰው መላእክት ማየት ይፈልጋል? ክንደይ ሰብ መላእክት ክሬደል ትፈልጋላችሁ? ትደልዩ ዲኹም? የእውነት መላእክቶችን ማየት ቀላል ነው። መላእክት ምርአይ ቀሊል። መላእክት ግን የሚጎትታቸው ነገር አለ። ለመላእክት ግን ዝጎቶም ነገር አለ። የሚጎትታቸው ሚስጥር ካወቃችሁ ታያችሁ። እቲ ዝጎትቶም ሚስጥር ተፈልጥኩም ክትሪዎም ይኹ ልነግራችሁ ነው። ትፈልጋላችሁ? ክነግረኩም ትደልዩ ዶ? ትፈልጋላችሁ? አንድ ቀን ከባለቤቴ ጋር እየሄድን አደ መዓልቲ ምስ በዓል ቤቴ እንዳኸና መላእክት አይታጣቀም። መላእክት ሪያ አይትፈልጥና አንድ ጊዜ በህልሟ አይታለች። ሓደ ጊዜ በህልም ሪያ እኔና እሷ ልንጋባ ስንል ማለት አነ ልሳን ክንምርዖ ምስበልና ማለት እና እጇን ይዟት አይዞሽ ተረጋጊ እኔ አንቺ ኤንጅል ነኝ ብሏት ነው ሄደው። ሄዳ ይዟ ተረጋጊ አለናት ከመላእክ ይሏል። ያን ካላት በኋላ ብዙ ነገር በረከት አገኘች። እሱ ምስበላ ብዙ ነገር በረከት ረከበ። ከዛን ቀን በኋላ አይቶ አታውቅም። በድሕሪው ሪያቶ አይትፈልጥም። እና አንድ ቀን ወክ እያደረግን ማየት እፈልጋለሁ አለች። ሓደ መዓልቲ ወክ እንዳገበርና ክሪ ደለ ይላል። ታዲያ አንቺ ኤንጅል ከሆነ እኮ ይመጣል አልኳት። ናት ከመላእክ ተኮይን እኮ ከመጽ ይላል። እና ወደ ቤታችን መግቢያ እየገባን ና ቤትና መእተው እንዳኸና መንገድ ላይ እየሄድን እያለ አመገድ እንዳኸና ምን እንደሆነች ሳላቅ ራሷን ስተወደቀች። እንታይ ከም ዝኾነት ከፈለጥኩ ነፍሳ ሲሕታ ወዲቃ እና መያዝ አቃተኙላ መሐዝ አብይነ ከማን እና ለሶስት ሰው ነው የተሸከምናት። ንሰለስተ ሰባት ንሰለስተ አትከብድም ባለቤቴ ባይዘው ግን ለሶስት ሰው አቃተን። የዛን ጊዜ ንሰለስተ ሰብ ከቢዳትና እና አንስተን ሶፋ ላይ አስተኛናት። አልዕና አብ ሶፋ አብ አደቂስና ሁለቱ የደገፏት ልጆች ክልተ ዝደገፏ አወዳት ዝም ብሎ ይስቃሉ። ስዊሎም ይስሐቁ መሬት ላይ እንከባለላሉ። ኣብ መሬት ይንከባለሉ እና አልገባኝ ምን እየሆኑ እንደሆነ አልገባኝም። እንታይ ከም ዝኾኑ አይተረዳሉ። አንደኛዋ ወጣ ወደ ቤቷ ሄደች። እታ ሓንቲ ወፅያ ናብ ቤታ ኸይዳ የነሱ እና የኛ ቤት ጎረቤት ስለነበርም ማለት ነው። ናቶምን ቤትናን ጎረቤት ስለዝነበረ ቤቷ ሄደችና እሷን የነኩት ሁሉ እየወደቁ ይስቃሉ። ቤታ ኸይዳ ንዓዝ ተንከፉ ሁሉ እንዳወደቁት ይስሐቁ። ልክ የሆነ የሚጋባ ኮንታሚኔሽን ማለት ነው። እሱ ኢሉ ዝላባዕ ማለት። ከዛ በኋላ ቆይታ ባለቤቴ ነቃች። ጸኒሓ በዓል ቤቴ ነቅሐ እና ምን ተፈጥሮ ነው እያሉ ጎረቤት ሲመጡ እንታይ ኮይና ኢሎም ጎረቤት ምዝመጹ መሬት ላይ ወድቃ የምትስቀዋ ልጅ ኣብ መሬት ወዲቃ ትስሕጓል። እንዳትነኳት ትላለች። ከይትንክፏ ትብል ማለት እሷን ስንነካ ነው እንደዚህ ሆነ ነው። ንዓ ክንትንክፊና ከምኡ ኮይና ምን ተፈጥሮ ነው ብዬ ግራ ገባኝ። እንታይ ኮይኑ ኢለ ከዛ በኋላ ጠየቅኳት። ሓቲታ ምን ሆነሽ ነው የወደቅሽው ስላት እንታይ ኮይንክ ወዲቅ ምስበል በህልሜ ያየሁት መልአክ ፊት ለፊቴ ቆመ መጥቶ አለች።
تبحلمي زرعكو ملاخ أفكر بيتطعيل እና ሳየው ምን እንደነካኝ አላቅም ስወድቅ አለች مسرعكو أنتي كم استنكفنا يفلتكم ብዙ ነገር የተለወጠላት ከዛ ኤንጅል አፒራንስ በኋላ ነው بزح نجار استلوتلا كابت ملاخ ዛሬ ደግሞ ተራው የናንተ ነው لو مخاطراناتكم የናንተ ኤንጅል ይገለጥላችኋል ይገለጥላችኋል መጽሐፍ ቅዱስ እዚህ ያነበብኩላችሁ ስፍራ ላይ ስለ መላእክቶች ሲናገር እንደዚህ ይላል ለማገልገል የሚላኩ መናፍስቶች ናቸው ይላል ንምግልጋል ዝላኩ መናፍስት ይወምብል የመጀመሪያው ነገር መላእክት እንዲገለጥ የሚያደርገው ነገር ናይ መጀመርታ ነገር መላእክት ግለጽ ዝገብረው ነገር ምታገለግሉት የሚያገለግለው ነገር አለ ወይ ነው እናንተ ዘገልግሎ ነገር አለ ወዲዩ አባኩም አሳይመንት ያለበት ሰው ጋር ሁሉ ኤንጅል አለ አሳይመንት ዘሎ ወሰብ ሁሉ መልአክ አለው ምክንያቱም መልአክ ስራ ፈት አይደለም ምክንያቱ መልአክ ስራ ሳና አይኮን ስራ ፈተው አያውቁም ስራ ሲኖ ማይፈልጡነ የብዙዎቻቸው ኤንጅሎች ግን ስራ ፈተዋል ናይ መብዛሕትኩም መላእክት ግን ስራ ሲኖ ምክንያቱም ማሰረታቸው ስለማታውቁ አስሪሕኩሞም ስለዚህ ትፈልጡ እግዚአብሔር እናንተን ወደ ምድር ሲያመጣ እግዚአብሔር ናአኩም ና ምድር ከመጣ ብቻችሁን አይደለም ያመጣችሁ በእነኩም አይምጻኩም የተመደበላችሁ መልአክ አለ ዝተመደበልኩም መልአክ አለ ለዛ ነው መጽሐፍ ቅዱስ ነዚህ መጽሐፍ ቅዱስ ከትናንሾቹ ከነዚህ ማንንም አትናውቁ ይላል ካብቶም ናሽቱ ካብዚኦም ናሐደ ኳይተናቁ ምክንያቱም የነሱ መልአክ ዘወትር ያባቴን ፊት ያያሉ ይላል ምክንያቱ ናቶም መልአክ ዘወትርና ያቦይ ፊት ይሪዩሉ ስለዚህ የናንተ መልአክ ኤቭሪ ታይም እግዚአብሔር ፊት ይቀርባል ማለት ነው ናትኩም መልአክ ሁሉ ጊዜ አብቀድም እግዚአብሔር ይቀርብ ማለት ሲቀርቡ ግን አንድ ነገር ነው የሚሉት ከቀርቡ ግን ሓደ ነገር ይምዝብሉ የመደብከኝ ሰውዬ ያያየኝ አይደለም ዝመደብካኒ ሰባይ እንዳራአይና አይኮነን እየተጠቀመብኝ አይደለም እንዳተጠቀመላ አይኮነን ብል ስራ ፈትቻለሁ አለ ስራ ሲኔ ብል እንደዚህ ነው የሚሉት ከምዚ ይምዝብሉ ስሙኝ በደም ስሙኝ የኔ መንፈሳዊ አባት ናቴ መንፈሳዊ አቦ በጣም ብዙ ፕሮፌቲክ ነገር ተገልጦበት ነበር ብዙ ትንቢታዊ ነገር ተገልጾ ነው ግን እሱ ቻሌንጅ ውስጥ ነበር እሱ ግን አብ ቻሌንጅ ነው ዝም ብሎ ይጸልያል ሱ ይሉጽል ምንድነው ይሄ ነገር የማይገለጠው ይላል እንታይ እዚ ነገር ዘይገለጽ ከዛ አንድ ቀን አደማልቲ አይኖቹን ከፍቶ አሳየው ያንቱ ከፊቱ አሪዮ ኤንጅሎች ተደርድረው አየ መላእክት ተሰሪ ዑምሪ ሰልፍ ይዘው ቆመዋል ሰልፍ ይዘው እንደውለም ቦክስ የታሸገ ቦክስ ይዘዋል እሹግ ቦክስ ይዘው እና አንደኛው ኤንጅል እየተመለሰ ሲሄድ ሌሎቹ ሲከተሉ ታየ ሓደ ኤንጅል እንዳተመለሰ ኸይድ ካልወጥ ክስዕቦ ወሬ ኤንጅሉ ይዞል የመጣው ነገር ያላየው አንተና አለው እቲ መልአክ ሂዙልካ ዝመጸ ነገር ዘይራኻ ንስኻ ይኸይ ሲመለስበት ደንግጦ ኢን ዘ ኔም ኦፍ ጂሰስ ኑ እቃ ይዛቸው የመጣችሁትን አውርዱ አላቸው ሰምቢዱ ክምለስ ምስራዩ ብሽመ ኢየሱስ ነው ያንን ትእዛዝ ሲሰሙ ስጦታውን ሰጥተውት ሄዶ ነቲ ትእዛዝ ምሰምዑ ነቲ ውህበት ይቦሞ ኸይዶ ከዛች ጊዜ ጀምሮ በህይወቴ ቻሌንጅ ውስጥ ገብቼ አላቅም ማለት ካብታ ጊዜ እንዳህር አብ ህይወቴ አብ ቻሌንጅ አታ ይፈልጥ ከነሱ ጋር እንዴት አሶሺየት ማድረግ እንዳለበት ነው ያወቀው ምሶም ከመ አሶሺየት ገብር ከም ዘሎ ይፈልጡ ኤንጅሎች አንድ ነገር ይወዳሉ መላእክት ሓደ ነገር ፈቱ ትእዛዝ ይወዳሉ ትእዛዝ ፈቱ ኤንጅሎች ልመና ይወዱ መላእክት ልመና አይፈቱንም መላእክትን እንድትለምኑ አልተፈቀደላቸው መላእክት ክትለምኑ አይተፈቀደልኩም ሰዎች ሁሉ ጊዜ ስተው መላእክን መለመን ውስጥ የገቡት ማይንዳቸው ትክክለኛ ዕውቀት ስለሌለው ሰባት ሲሄተው መላእክት ክልምኑ ዛአተው መላእክቶች አገልጋዮች ናቸው መላእክት አገልገልተ ሊያገለግሉ ነው የሚመጡት ከገልግሎ የምዝመጡ ከኔ ጋር ናችሁ ምሳይዴኹም ከኔ ጋር ናችሁ ሁላችሁም ኤንጅሎች አላችሁ ሁላችሁም መላእክት ለኩም መላእክት አላችሁ ማለት የናንተ ናቸው ማለት አይደለም መላእክት አለውኩም ማለት ናትኩም ማለት አይደለም መላእክቶች ሁሉ የእግዚአብሔር ናቸው መላእክት ሁሉም ነው እግዚአብሔር ባለቤታቸው እግዚአብሔር ነው ዋናውም እግዚአብሔር ከመላእክት ጋር ስትሰሩ አንድ ሚስጥር ማወቅ አለባችሁ ምስ መላእክት ክሰርሑ ሓደ ሚስጥር ክትፈልጡ የናንተ መላእክ ቢሆን ራሱ ናትኩም መላእክት ተቆነኮ ከእግዚአብሔር ትእዛዝ ውጪ ስትሆኑ ከእግዚአብሔር ትእዛዝ ወጣይ ምስትሆኑ ከናንተ አጌነስት ነው የሚሆንባችሁ ናትኩም አንጻሪ ዝሆነኩ አብሯችሁ አያምጽም ሀቢሩኩም አይምጽም ከኔ ጋር ናችሁ ሳይዴኹም ትክክለኛ እግዚአብሔር የጠራችሁን መንገድ ላይ ስትመጡ ልክ እግዚአብሔር ዝጸዋዕኩም መንገድ ምስትመጡ እነዛ መላእክቶች አብሯችሁ መስራት ይጀምራሉ እዚያም መላእክት ምሳሁም ክሰርሑ ጀምሩ እስቲ አሜን በሉ አሜን የእግዚአብሔር መላእክቶች ከናንተ ጋር እንዲሰሩ ጸልያለሁ አይኖቻችሁ እንዲከፈቱ ጸልያለሁ አይኖቻችሁ እንዲከፈቱ ጸልያለሁ አይኖቻችሁ እንዲከፈቱ ጸልያለሁ በኢየሱስ ስም እንዲከፈቱ ጸልያለሁ እንዲከፈቱ ጸልያለሁ ከኔ ጋር ናችሁ ምሳይዴኹም እግዚአብሔር እግዚአብሔር ምድር ላይ አምድሪ
ከመላእክት ውጪ ያደረገው ነገር የለም። ከመላእክት ወጻይ ዝገበረው ነገር የለም። ከኔ ጋር ናችሁ? ምሳይ ዲኹም ላሳያችሁ ከሬኩም ትፈልጋላችሁ? ትደልዩ ዲኹም ትፈልጋላችሁ? ትደልዩ ዲኹም እግዚአብሔር ምድር ላይ እሱ መጥቶ የሰራው ነገር የለም። እግዚአብሔር አምድሪ ንሱ መጥዩ ዝሰርሐው ነገር የለም። የሰራቸው መላእክቶች ስለሚያቅ ዝሰርሐው መላእክት ስለዝፈልጥ ትእዛዝ ብቻ ነው የሚሰጠው። ትእዛዝ ትራይ ዝህብ ከዘፍጥረት ጀምሮ መጽሐፍ ቅዱስን ብታነቡ ካብ ዘፍጥረት ጀሚርካ መጽሐፍ ቅዱስ ተንቢብኩ ሁሉ ነገር የተሰራው በኤንጅሎች ነው። ሁሉ ነገር ዝተሰርሐ በመላእክት እዩ። ከኔ ጋር ናችሁ? ምሳይ ዲኹም ላሳያችሁ። ከሬኩም ዘፍጥረት ላይ ዘፍጥረት ምዕራፍ 1 ሲጀምር ዘፍጥረት ምዕራፍ 1 ክጅምር እንደዚህ ብሎ ይጀምራል። ከምዚ ሉ ጅምር እግዚአብሔር ስራን ሲጀምር እንዲህ ነው ያለው፣ ብርሃን ይሁን አለ ይላል። እግዚአብሔር ስራህ ክጅምር ብርሃን ይሁን በላይ ሁሉን ማዘዝ ጀመረ። ንሁሉ ከእዝዝ ጀመረ። ምድር ላይ መጣና እንደዚህ ያለ ኣብ ምድሪ መጽኡ ከምዚ ምድር ታብቅል አለ። ምድሪ ተብቁል ኢሉ እሱ እየሰራ ቢሆን ኖሮ ምድርን ነው የሚያዛት። እሱ እንዳሰርሐ ተትኸው ንምድሪ ምድርን አብቂ ነበር ማለት የነበረበት። ንምድሪ አብቁሊ ክብላ ዝግቦ እሱ ግን ያለው ምድር ታብቅል ነው ያለው። እሱ ግን ዝበለ ምድሪ ተብቁል ኢሉ። ምድር ታብቅል ማለት ምድሪ የሚሰማ ሌላ ሰው አለ ማለት ነው። ምድሪ ተብቁል ማለት ዝሰምዕ ካል የሚሰማ ሌላ አካል አለ ማለት ነው። ዝሰምዕ ካል አካል አለው ማለት ከኔ ጋር ናችሁ? ምሳይ ዲኹም ለምሳሌ አፖስትል እዚህ ቆሞ ንኣብነት አፖስትል ኣብዚ ደው ኢሉ ዛሬ ካሜራ ይቀረጽ ብሎ ቢያዝ ሎሚ ካሜራ ይቀረጽ ኢሉ እሱ አይደለም እየቀረጸ ያለው፣ እሱ አይኮነን ለሚቀርጹት ሰዎች ትእዛዝ እየሰጠ ነው ማለት ነው። ለተም ዝቀልሑ ትእዛዝ ይባል። ስለዚህ ይቀረጽ ተብሏል ተብሎ ይቀረጻል። ስለዚህ ይቀዳህ ተባሂሉ ኢሉሎ ይቀዳህ። ስለዚህ እግዚአብሔርም ምድር ታብቅል ሲል ምድሪ ተብቁል ክብል ከለው ምድር ላይ ለመደበው መልአክ ነው የሚያወራው ኣብ ምድሪ ንዝመደበው መልአክ እንጂ እግዚአብሔር አይደለም እየሰራ ያለው። እግዚአብሔር አይኮነን ሰርሕ ዘ ለዛ ነው ዘፍጥረት ምዕራፍ 2 ላይ ነዚ ኣብ ዘፍጥረት ምዕራፍ 2 እነዚህ ኤንጅሎች የሚታዘዙት ለማን እንደሆነ ያውቃሉ። እዞም መላእክቲ ዝእዘዙ ንመን ከም ዝኾነ ፈልጦ። ምዕራፍ 1 ላይ ታብቅል ብሎ ነው ያዘዘው። ኣብ ምዕራፍ 1 ተብቁል ኢሉ አዚዙ። ምዕራፍ 2 ላይ ሲመጣ ግን አንድ ነገር ብሏል። ኣብ ምዕራፍ 2 ክመጽእ ሓደ ነገር ኢሉ ምድር የሚሰራባት ሰው ስላነበረ አላበቀለችም ይላል። ምድሪ ዝዓያ ሰብ ስለዘይነበረ አብቆለት ንብል። ስለዚህ አዞ ነው ሄደው። ስለዚህ አዚዙ ኸይደ ያ ኤንጅል ለምን እንደታዘዘ ያውቃል። እቲ መልአክ ንምንታይ ከም ተዓዘዘ ፈ የሚሰራበት ሰው ሲመጣ ጊዜውን ጠብቆ ያበቅልለታል። ዝሰርሐሉ ሰብ ንስመጽ ጊዜ ሓሉ የብቁለሉ። እስቲ አሜን በሉ። አሜን። እውነተኛ እግዚአብሔር ያሰበላችሁ ቦታ ስራ ላይ ስትመጡ እነዛ ኤንጅሎች መስራት ይጀምራሉ። እግዚአብሔር ዝሓሰበልኩም ቦታ ምስትመጹ ቶም መላእክት ክሰርሑ ጅምሩ። እስቲ አሜን በሉ። አሜን። በጣም ብዙ ጊዜ በህይወቴ ብዙ መላእክቶች አይቼ ያውቃል። ኣብ ህይወቴ መላእክት ርኤ ይፈልጥ። ብዙ ተአምር አድርጎልኝ ያውቃል። ብዙ ተአምር ገይሮም ላይ ይፈልጥ። ዩቲዩብ ላይ ስለ ኤንጅሎች አስተምሬያለሁ። ኣብ ዩቲዩብ ብዛዕባ መላእክት ምሂረ ፕሮፌት ጆሴ ኤላይጃ ብላችሁ ሄዳችሁ እዩት። ፕሮፌት ጆሲ ኤላይጃ ይልኩም ከድኩም ራእዩ ጉባኤ ውስጥ እያስተማርን እንዳማሃርና ስለ ኤንጅሎች እያስተማርኩ ብዛዕባ መላእክት እንዳማሃር አሁን እዚህ መንቀሳቀስ ይጀምራሉ አልኩኝ። ሕጂ ክንቀሳቀሱ ጅምሮ ምክንያቱም ሲንቀሳቀሱ ስላሳየኝ ምክንያቱ ክንቀሳቀሱ ስለዘራየን እና ፊዚካሊ ተች ታያላችሁ አልኳቸው። ፊዚካሊ ክትንከፉ ክትሪኹም ይለ አንዳንዶቻችሁን ይነኳቸዋል እንደዚህ አልኳቸው። ንገሌኹም ክትንከፉ እጅ ፊል ታረጋላችሁ አልኳቸው። ኢድ ፊል ክትገብሩ ይኹም ይለ አንዳንዶቻችሁ የሆነ ነገር ምልክት ታያላችሁ አልኳቸው። ገሌኹም ገለ ምልክት ክትሪኹም ይለ እና አንድ ሴት ቁጭ ብላ ነበረ። አንተ ጓል ኮፊላ ነራ ከልጇ ጋር ነው የተቀመጠችው። ምስ ወዳ ኮፊላ ረጅም ጆሮ ጌጥ አርጋለች። ነዊሕና እዝን ገራ እና ቁጭ ብላ ሰውነቷ መንቀጥቀጥ ጀመረች። ኮፊላ ነብሳን ክንቅጥቀጥ ጀሚሩ። እሷ አላወቀችም። ስሯ ኤንጅል ቆሞ ነበር። እሳይ ፈለጠትን በታህተ ኤንጅል የቆመውን ኤንጅል እያየሁት ነበር። ደው ዝበለ መልአክ ይሬው ነራ። ከዛ እያየሁት እንዳራኾ ጆሮ ጌጧን ሲያወልቀው አየሁኝ። ናይ እዝና ካውጾሬ እጁ ውስጥ ይዞታል። አቢዱ ሒዝወ ጆሮ ጌጤ ጠፋ ብላ ትጮኻለች። እሱ ግን አውልቆት ይዞታል። ናይ እዝነ ጠፊላ ዝም ብለሽ ቁጭ በይ አልኳት። ሱይልክ ኮፍ በሊላ ምልክት እየሰጠሽ ነው አልኳት። ምልክት እንዳሃበክ ይላ አላየችውም። አይራይቶ ደብቆታል ይዞት። ሀቢብ አቢዱ ምልክት እየሰጣት ነበር። ምልክት እንዳሃባ ነው። ሰውነቷ ቫይብሬት ማድረግ የጀመረው ስሯ ስለቆመ ስለነበር ሰብነታ ክንቅጥቀጥ ጀመረ። አብታህቲያ ስለ ደው ስለ ዝም ኤንጅሎች ስራቸው አፒር ሲያደርጉ ምልክቱ አንድ ነገር ነው። መላእክት ስራهم ክግለጽ ምልክቱ ሓደ ነገር እዩ። ሰውነታችሁ ሪስፖንድ ማድረግ ይጀምራል። ሰብነትኩም ክምልስ ይጀምራል። ሳታውቁት ጸጉራችሁ መቆም ይጀምራል። ከይፈለጥኩሞ የሆነ እሳት ይሰማችኋል። ዝኾነ ሐውስ ሳታውቁት መንቀጥቀጥ ትጀምራላችሁ። ክትንቀጡ ትጀምሩ። ያ ምልክት ነው። ኤንጅሉ ቆሟል ማለት ነው። እዚ ምልክት እዩ። ዛሬ እንደዚህ አይነት ነገር ስንጸልይ ከተሰማችሁ
እንዲሆንላችሁ የምትፈልጉትን ቶሎ አስቡት ከምዛ አይነ ነገር ተተሰሚዕኩም ምክንያቱም እናንተ ሊያንቀጠቅጥ አይደለም የመጣው ናኩም ከንቀጥቅጥ አይኮንም የእናንተ ነገር ሊመልስ ነው የሚመጣው ናትኩም ነገር ክምልስ አሜን በሉ አሜን ኤንጅሎች ዛሬ አፒር ያደርግላችኋል አፒር ያደርጉላችኋል ያቺ ሴትዮ ተመለሳ ቁጭ ስትል ታሰበይት ኮፍ ምስበለት ያ ኤንጅል ምልክት ይሰጠኛል እትመላክ ምልክት ይበልኝ አሁን ይመለሳል ስል ህጅህ ምለስ ይመስበልኩ የኔን ቃል ጠበቀና መለሰላ ቦታው ላይ ሐል ቃል ሐል አብዝና መልሱላል ደስ ያለኝን ነገር ልንገራችሁ ደስ በለንህ ነገርኩ ሴቶች አንዳንዴ እኮ ጆሮ ጌጥ ስታረጉ ፈልጋችሁ ነው የምታረጉት አዋልድ ናይዝነት ገብሩኮ ደሌኹም ይኹም ትገብሩ ያ ኤንጅል እኔን ያያየ ቦታውን አይስትም ናይ እንዳራይ ቦታው አይሰሕትም እስቲ አሜን በሉ አሜን ኤንጅሎች አትራክት የሚያረጋቸውን ነገር ልንገራችሁ ንመላእክቲ ዝስሕቦም ነገር ከነግረኩ እናንተ ጋር የሚጎትታቸውን ነገር ልንገራችሁ ናባኹም ዝጎቶም ነገር ከነግረኩ ስሙኝ ስምዑኒ እግዚአብሔር ሁሉ ጊዜ ከአማኝ የሚጠብቀው ቃል መልካም ቃል ብቻ ነው እግዚአብሔር ሁሉ ጊዜ ከአማኝ ዝጽበዩ ቃል ሰናይ ቃል ለዛ ነው ኢቭን ሌላ አማኝ እንኳን ስታገኙ ካለ አማን እንኳን ከተረክቡ ለጻድቁ መልካም ይሆንልሃል በለው ነው የሚለው ለተጻድቅ ሰናይ ይሆናል ካይበልዝ ለምን ካላችሁ መንፈሳዊ ዓለም ላይ የሚገዛው ቃል ስለሆነ ንምንታይ ተይልኩም አብ መንፈስ ዓለም ዝገዝ ቃል ስለዝኾነ ቃል እንደ ምድር አይደለም መንፈሳዊ ዓለም ላይ ቃል ከምድር አይኮነን አብ መንፈስ ቃል መንፈሳዊ ዓለም ላይ መገበያያ ገንዘብ ነው ቃል አብ መንፈስ ዓለም መዕደግ ገንዘብ ለምሳሌ አሁን ምግብ ሄዳችሁ በብራችሁ ትገዛላችሁ አይደል ናብነት ኬድኩም በገንዘብኩም ትገዙ መንፈሳዊ ዓለም ግን ኬክ ጥሩ ነው ኬክ አልካል ኬድኩም ኬክ በለ ኬክ ምሳሌው ጥሩ ነው አማርኛ እኮ ነው የሚለው እንጂ ኤልያስ ጋር መልአክ ሲመጣ እንጎቻ አመጣለት የሚለው እንግሊዘኛው ፓንኬክ አመጣለት ነው ናብ ኤልያስ ቅጫም ጽሉ ዝበለ ፓንኬክ አምጽሉ ይዝበል የዛን ጊዜ ፓንኬክ አይታወቅም መሰለኝ ሸው ጊዜ ፓንኬክ አይፍለጥን ይሄሩ ስሙኝ በደም ስምዑኒ መልካም ይሆንልሃል በለው ካለ ሰናይ ኮነልካይ በሎ ተይሉ የምትናገሩት ቃል ነው የሚጎትተው ማለት ነው ትዛረቦ ቃል ይዝጎትት ማለት ነው ቃላችሁ ነው የሚገዛው ማለት ነው ቃልኩም ይዝገዘ ማለት ነው ለዛ ነው መጽሐፍ ቅዱስ ነዚህ መጽሐፍ ቅዱስ ስለ መላእክት ሲናገር ስብዛባ መላእክት ትዛረብ እንደዚህ ተብሏል ከምዝ ተባይለ የቃሉን ድምጽ የምትሰሙ መላእክቶች ሆይ ይላል ናይት ድምጽ ቃሉ ተሰሙ መላእክት ይብል ስለዚህ የሚወጣን ቃል የሚሰሙ ኤንጅሎች አሉ ማለት ነው ዝወጥ ቃል ዝሰሙ መላእክት ለው ምን ማለት እንደሆነ ልንገራችሁ እንታይ ከምዝ ሆነ ነገረክ መላእክት እግዚአብሔር ብቻ አይደለም መላእክት እግዚአብሔር ጥራይ ኮ የወደቁ መላእክቶች የሚባሉ አሉ ዝወደቁ መላእክት ዝባሉ አጋንንቶች የምንላቸው ማለት አጋንንት ዝባሉ መልካም ቃል ከአፋችሁ ካልወጣ ሰናይ ቃል ከአፋኩም ያ ተደወጠ መጥፎ ቃል የወደቁትንም ይጎትታል እቲ ሕማቅ ቃል ነቶም ዝወደቁ ጎትት ብዙ ሰው ላይፉ ላይ ፕሮብሌም የበዛበት በራሱ ቃል ስለሚጎትታቸው ብዙ ሰብ አብ ህይወቱ ጸገም ዝበጽሑ በቃሉ ስለዝጎተው ማንንም ሰው የሚጎትተው በልቡ ያሰበውን ነው ሰብ ሁሉ ዝጎቶ አብ ልቡ ዝሐሰበው ለዛ ነው መጽሐፍ ቅዱስ ሰው በልቡ እንዳሰበ እንደዛው ነው የሚላቸው ለዚህ መጽሐፍ ቅዱስ ሰብ በልቡ ከምዝ ሐሰበ ከሙ ይዝበል ስለዚህ ኤንጅሎችን ሪጀክት የሚያረጋቸው የናንተ መጥፎ ሐሳብ ነው መላእክት ሪጀክት ዝገብሮ ምናትኩም ሕማቅ ሐሳብ ስሙኝ በደም ስምዑኒ አንድ ጊዜ አደ ጊዜ የኮሮና ጊዜ ናይ ኮሮና ጊዜ ነበራችሁ አይደል የኮሮና ጊዜ ነይርኩምሽ የሌለ ሰው አለ የኮሮና ጊዜ አይታወቅም ብዬ ነው ሰውሯችሁ ያቺን ሲዝን አሳልፏችሁ ሊሆን ይችላል ሰዊሩኩም ለታ ሲዝን አህልፍኩም ኸውን ኸል የኮሮና ሲዝን ጊዜ ናይ ኮሮና ሲዝን ሎክዳውን ተደርጎ ነበር አይደል ሎክዳውን ተገይሩ ነይሩ ሁሉም ሰው ከቤቱ አይወጣም ነበር ሁሉ ሰብ ካብ ገዙ አይወጽን አስቡት 3 ወር ምናምን ሰለስተ ወርሒ ገለ ሰው ሁሉ ኮሮና ሎክዳውን ነው ሲባል ምግብ እየገዛ ያጠራቅም ነበር ሰብ ሁሉ ኮሮና ሎክዳውን ይክባል ከሎ መግቢ ገዚ ይክብ ነይሩ ማአት ሰው ነው በቃ ያጠራቀመው ማአት ሰብ መግቢ አኪሙ አንዳንዱን ሰዎች የደነገጥኩትን ልንገራችሁ ሓደ ሰባት ዝሰንበድኩሞ ከነገረኩ ይሄ ሁሉ ብር አለው እንደ ያልኩት ሰው አለ እዚ ሁሉ ገንዘብ አለው ዶ ዝበልኩ በፊት ገዝቶ ማያቀውን መኮሮኒ ፓስታ መከመር ጀመረ ቤቱ ቀደም ገዚዎ ዘይፈልጥ ክብ ጀሚሩ በቃ ቤቱን ዘግቶ አልወጣም ገዛ አጪ አይወጥነ ይሐስቡ እኔ ደግሞ የዛኔ ብር የለኝም አነ ሹዕ ጊዜ ገንዘብ የነበረ ሰው ገዝቶ ሲያጠራቅም እኔ ምንም የገዛሁት የለም ሰብ ገዚው ክብ አነ ዝገዛ አሁ የለም ባዶ እጄን ነው የገባሁት ጥራሂ ዳያቴ ስሙኝ በደም ስሙኝ እና አስቡት
ሕሰቦ እኔ ስራ ስሰራ በየቦታው መዞር ነው የለመድኩት። አነ ስራሕ ክሰርሕ ኣብ ቦታ ምኻድ የለም ይደ 3 ወር ሙሉ በዛ ባህሪ መቀመጥ ይከብዳል። 3 ወርሒ በዚ ባህሪ ኮፍ ምባል ይከብድ። ቤቱ በቃ ግራ ገባኝ። ትገዛ ማደርገው ነገር ግራ ገባኝ። ዝገብሮ ነገር ጠፊኡኒ። አንዴ ሳሎን ሄዳለሁ፣ አንዴ መኝታ ቤት ሄዳለሁ። በቃ ግራ ገባኝ። እንታይ ከም ዝገብር ከዛ አንድ ቀን ሳሎን ዝም ብዬ ቁጭ ማለት ጀመርኩኝ። ሓደ ጊዜ ኣብ ሳሎን ኮፍ ክብል ጀሚረ እና ሳሎኔ እንደዚህ ሰፊ ነው እንዴ ማለት ጀመርኩኝ። ሳሎኔ ከም ዝገፍሕ ዲ ክብል ጀሚረ አስተውያ አይቼው አላውቅም። አስተውዕለ ርእዩ አይፈልግ ጌታ ፊት ነው የምነግራቸው። ኣብ ቅድሚ ጎይታዬ ዝብለኩ ከዛ አየሁትና ርእዩ ማስተካከል አለብኝ ይሄን ሳሎን አልኩኝ። ከዕር ያለን እነዚህ ሳሎን ይላል እና የሆኑ ጣውላዎች ምናምን ኤምዲኤፍ እንጨቶች ገለ ኤምዲኤፍ ጣውላታት እሱን አስተካክዬ ጌጥ መስራት እንዳለብኝ አወቅኩኝ። ከመገረ ከዛ ፔይንቶች ስዕሎች እነዛ ላይ ያስተካከልኩኝ ቤቴን ማሳመር ጀመርኩኝ። ስዕልታት ነውም እንዳዓረኩ ገዛይ ከጻፈ ሶፋዬ ላይ ቁጭ ብዬ እንጅል ነው የሚያሳየኝ የሚታየውን ነገር። ኣብ ሳሎን ኮፊለ ዝራአይ ነገር መልአክ ዘሪ እና ያንን እየገዛው በቃ እየሰራው መስቀል ጀመርኩኝ። እንዳገዛኩ እንዳሰራኩ ሰቅል ጀሚረ ሰው ካላበደ በስተቀር በኮሮና ሰዓት ጌጥ አይሰራም። ሰብ ተደይተ ጸሊሎ ኣብ ኮሮና ጊዜ ሊያውም ብር የሌለው ሰው ገንዘብ ዘብሉ ሰብ ቤተሰብ ግን ለብቻ እየሄደ ይጠያየቅ ነበር። የዛን ጊዜ ትዝ ካላችሁ ስድራ ቤት ግን እንዳትከደ እና ያን ጌጥ ከሰራው በኋላ የመጣው ሰው ሁሉ ያይና ዋው ሲያምር ይላል። ዝመጠ ሰብ ሁሉ የሬሞ ክጽብቅ ብል ዋው ሲያምር እያለ ይወጣል። ክጽብቅ እንዳበለወጥ የገባው ሰው ሁሉ ትእዛዝ እያዘዘኝ ይወጣል። ዛአተው ሰብ ሁሉ እንዳአዘዘን ነው ለኛ ስራለን ይሉኝ ስራሐልና ብሉን እና ዋጋ ወጣውለት። ዋጋ ወጣይሉ 3 ወር ያው ከቤቴ ሳልወጣ የቤቴን ኪራይ የቤቴን ወጪ የሸፈንኩት በነዛ ጌጦች ነው። 3 ወርሒ ካብ ገዛ ከይወጣኹ ናይ ገዛይ ክራይ ቤቴ ነው በረከት የመጣልኝ። ኣብ ቤቴ በረከት መጽዩለይ። በደንብ ስሙኝ፣ ጽቡቅ ጌርኩም ስምዑልኝ። ልክ ይሄ ኮሮና ሊወጣ ሲል እዚ ኮሮና ኮጽ ክብል ቀኑን ሳልስት ሂሳብ እየከፈልኳት እንደሆነ ስታቅ አከራይዋ ታ አካራይት ማዓልቲ ከይሰዓትኩ ገንዘብ ከፍላ ከም ዘለኹ ምስፈለጠ ይሄ ልጅማ ብር አለው አለች። እዚ ሰብ ገንዘብ አለው ይላ። ስለዚህ የቤት ኪራይ ጨመረችብኝ። ገዛ ኪራይ ወሲኻትልኝ። እሷ ስትጨምርብኝ ባለቤቴ ተቆጣች። እሳ ክትውስኽ ከላ ተናደደች በጣም። ባለቤቴ ተቆጣ። እኔ ግን ሳኩኝ፣ ደስ አለኝ። አነ ግን ሲዕቀ ተሐጉሰ። ከዛ ግራ ገባት ባለቤቴ። ሽዑ ግራአቲ ወባዓልቲ ቤት እኔ ምን አለችኝ? አነ ዝብለካ የቤት ኪራይ ጨመርኩ ነው ወይስ በነፃ ኑሩ ነው ያልኩት አለችኝ። ገዛ ኪራይ ወስኹዲ ዋላ በነፃ ንበሩ አይላትና። ምክንያቱም ሳቄ በነፃ ኑር የተባለ ነው የሚመስለው። ምክንያቱ ሳሐቃይ በነፃ ንበር ዝተባለ ይዝመስል። ከዛ እንደዚህ ያልኳት ከምዚ ለ ሴትዮዋ የቤት ኪራይ ጨመርኩ ስትል ድምጽ አምላክ ሰማይ ለ ምን አለ ካለችኝ፣ እንታይ ሉ ካይላት አይ እሱ አይደለም እሷን ያወራቸው አልኳት። አይ ንሱ አይኮነን እሳ ተዛሪባ አይለ በእሷ ድምጽ ውስጥ ነው የእግዚአብሔርን ድምጽ የሰማሁት አልኳት። አብ ድምጽ አምላክ ሰማይ ለ ምን ሚል አለችኝ። እንታይ ዝብል ይላትን የቤት ኪራይ ጨመርኩ ስትለኝ እግዚአብሔር አቅምህን ጨመርኩ ነው ያለኝ አልኳት። ገዛ ኪራይ ወሲካ ምስበለትን እግዚአብሔር አቅም ኸው የኔን አቅም ሳይጨምር እሷን አይጨምርብኝም አልኩ። ናታ አቅም ከይወሰኸ ንዓ አይወስኽን ይለ። እቺ ቃል ብቻ በ3 አመት ያላገኘሁትን ፋይናንሻል ብሬክ ስሩ በ10 ቀን ውስጥ አገኘሁ። እዚያ ቃል ጥራይ ናይ 3 አመት ዘይረኸብኩዎ ፋይናንሻል 3 አመቱ ተደምሮ ያላገኘሁትን ነው በ10 ቀን ያገኘሁ። 3 አመት ተአኪቡ ዘይረኸብኩዎ ኣብ 10 መዓልቲ ረኺበ። የጎተተው ግን የኔ ቃል ነው። ዝጎተተው ግን ቃል እዩ። ከኔ ጋር ናችሁ? ሳይደኹም ኤንጅሎች በኃይል እንዲሰሩ የሚያደርገው እናንተ ለነገሮች ያላችሁ እይታ ነው። መላእክት በኃይል ክሰርሑ ዝገብር እስኹም ንነገራት ዘለኩም አራ። ቻሌንጅ ሲያጋጥማችሁ እንዴት ነው የምትመልሱት? ቻሌንጅ ክጋጥመኩም ከመይ ትምልሱ? ሰይጣን ሊያጠፋችሁ ሲፈልግ አንድ ነገር ያደርጋል። ሰይጣን ከጥፋኩም ክደለ ሓደ ነገር ገብር። በደንብ ስሙኝ፣ ጽቡቅ ጌርኩም ስሙኝ። የሆነ ነገር ካስጨነቃችሁ ዝሆነ ነገር ተጨነቁኩም፣ ለምሳሌ ንኣብነት ስኳር ያለበት ሰው ሽኮርያ ዘለዎ ሰብ ሐኪም ቤት ሲሄድ ድንገት ስኳር አለብህ ቢባል ሕክምና ምስከደ ሽኮርያ አለካ ተትባሃል። በዛ በሽታ ሊመታችሁ ሲፈልግ ሰይጣን በቲ ሕማም ከሃርመኩም ክደል ሸይጣን በስኳር በሽታ የታመሙ ሰዎችን ዜና ነው የሚያመጣባቸው። ብሽኮርያ ዘሐመሙ ሰባት ዜና ይዘምጻል። የትኛውም የምታገኙት ሰው ይመጣና እንደዚህ ይላቸዋል። ትረክቦ ሰብ ይመጽሞ ከምዝብለክ ይሄ በሽታ እኮ ከባድ ነው ከሌን ገሎታል ይሏቸዋል። እዚ ሕማም እኮ ከቢድ ንክርስቶ ቀትሎ ይብለክ። ሰይጣን ይልከውና አንድ ሐሳብ ሰጥቷቸው ይሄዳል። ሰይጣን ለኹም ሓደ ሐሳብ ይብኩም። ቲቪያችሁ ላይ መጥቶ ማያቅ ነገር ዜና ስትከፍቱ የስኳር በሽተኞች ብሎ ይመጣላችሁ። ኣብ ቲቪኩም መጽው ዘይፈልጥ ዜና ክትከፍቱ ሽኮርያ ሕማም በሄዳችሁበት ሁሉ ነገሩን እንድትቀበሉት የሚያመጣው ዜና እንደዛ አይነት ነው። ዜና ዘምጾ ከምዚ አይነት እንደዚህ
እንደዚህ አይነት ሁኔታ ላይ ብልጥ ካልሆናችሁ ያሁን ተቀይሮ ከምዝ ትገብሩ ይብል ያንን ሰው እግዚአብሔር ዝም ብሎ ነው የሚያየው ነተሰብ እግዚአብሔር ሱቅ ይሉ ይዝራው ለምን ካላችሁኝ እሱ እንደሚያይ እንዲያይ ስለሚፈልግ ንምንታይ ተይልኩም ከምት ዝሪኦ خري ስለዝደል ብዙ ጊዜ ሰዎች ሲሰብኩ ሰምቻለሁ ሰባት ክሰብኩ ሰምጬ አብርሃም እግዚአብሔርን 25 አመት ጠበቀ ሲሉ ሰምቻለሁ አብርሃም ለእግዚአብሔር 25 አመት ልጅ እንዲሰጠው 25 አመት ጠበቀ ብለው ሰምቻለሁ ቆልዓ ህቦ ተጸብዩ ዝብል ሰምጬ አብርሃም አይደለም እግዚአብሔርን የጠበቀው አብርሃም አይኮነን እግዚአብሔር ነው አብርሃምን ሲጠብቀው የነበረው እግዚአብሔር ነው አብርሃም ክጽበው ይላል ለምን ካላችሁ ንምንታይ ተይልኩም አብርሃምን ይዞት እየወጣ ኮከብ ያሳየዋል ንምንታይ ተይልኩም አብርሃም ሂዞ እንዳወጣ አሸዋ ያሳየዋል ከዋክብቲ ሕጻይረ እንዲ ነው ማረግልኝ ይለዋል ከምዜ ዝገብረል ካብሎ ያንን ያሳየው አብርሃም የሚያወራው ሌላ ነገር ነው ነው እንዳራየው አብርሃም ዝዛርብ ካለ ነገር እኔ የሚወርሰኝ ሰው የለኝም ዞር እኔ ዘር የለኝም ዘሬ ብለ የሚተካኝ የለም ስትካዓነ የለም